ይህ ሊቭ ፎር ጀነሬሽን ከጀስዊት ሬፊውጂ ሰርቪስ ጋር በመተባበር በየ15 ቀኑ የሚያዘጋጀው የፒስ አርቲዛንስ ዲያሎግ ሴሽን እና ፖድካስት ነው። የዛሬው መወያያ ርዕሳችን የግልና የቡድን መሰረታዊ ፍላጎቶቻችንና መብቶቻችን በሚል ሲሆን ተጋባዥ የክብር እንግዳችን የሂውማን ራይትስ ፕራክቲሽነር የሆኑት አቶ ኑህ ዩሱፍ ይሆናሉ። ፕሮግራሙን በማስተባበር እስከ መጨረሻው አብራችሁ የሚቆየው ነይዘቡራ ከሞለኝ። መልካም ቆይታ። አትሊስት ግን ዛሬ ውሏችን እንዴት እንደነበረና አሁን ላይ ሙዳችን ምን እንደሚመስል ጨምረንበት ራሳችንን እናስተዋውቃለን ማለት ነው። ከዛ በኋላ ወደ ጥያቄዎቻችን እንሄዳለን። ነፃ ሆነን ሀሳቦቻችንን እንገልጻለን። በጥያቄዎቻችን ወደ 4 ጥያቄዎች ይኖሩናል። በሱ መሀል ላይ ደግሞ የኤክስፐርት ፕሬዘንቴሽን ይኖረናል። እንዲሁም ደግሞ የመዝናኛ ፕሮግራም ይኖረናል። የሽልማት ፕሮግራሞች ይኖሩናል ማለት ነው። እንግዲህ ፈቃደኛ የሆናችሁ ሰዎች መጀመር ትችላላችሁ። ራሳችሁን ታስተዋውቁናላችሁ ማለት ነው። ቴንክ ዩ ሶ ማች። አውተሌ ኪሮስ እባላለሁ። በኤል4ጂ ላይ የፒስ አርቲዛን ፕሮጀክት ላይ በጂአርኤስ ጋብሮ የሚሰራው ቮለንተር ነኝ። አመሰግናለሁ ዘውዬ። ኦኬ፣ አመሰግናለሁ አውቴ። ሌሎቻችንም በዚህ እንቀጥል። ሰላም፣ እንዴት ዋላችሁ? ደህና፣ እንዴት ዋልሽ? ዘቡ ሰላም ነው አለኝ። ሰላም፣ እንዴት ነሽ? እኔ ነፃነት እባላለሁ፣ አዲስ ሰልጣኝ ነኝ። ኦኬ፣ በቅርብ ነው የገባሁት። ያው ትሬዲንጉ ተመችቶኛል። አመሰግናለሁ። እሺ፣ እናመሰግናለን ነፃነት። እሺ፣ ሌሎቻችን? ሰላሙን አብደኛ እባላለሁ ከሐረር በብሔራዊ በጎ ፍቃድ ደግሞ ያው ረዳት አስተባባሪ። ኦኬ፣ ሰለሞን እናመሰግናለን። እንኳን ደህና መጣክ። እንኳን ደህና ቆያችሁ። ኦኬ፣ ቴንክ ዩ። ሳምንቱ እንዴት እንዳለፈ በዚሁ እየነገራችሁን ወይም ደግሞ ዛሬ እሑድ እንዴት አሳለፋችሁት? ሙዳችሁ እንዴት ነው አሁን ላይ? ይህን ዲያሎግ ለመጀመር ጥሩ ላይ ነን ወይስ በደንብ ኢነርጃይዝ መደረግ እንፈልጋለን? ሰላም ሀብታሙ እባላለሁ። ሰላም ሀብታሙ እባላለሁ ከብሔራዊ ፍቃድ 14ኛ ዙር። ኦኬ፣ ቴንክ ሀብታሙ፣ እናመሰግናለን። እንኳን ደህና መጣችሁ። እሑዳችን ደስ ይል ነበር። ሳምንቱ የብርታት ሳምንት ነበረ። ኦኬ፣ ይሰማል? ዘቡራኔ ማስተዋወቅ ይችላለሁ? ይሰማል። መቀጠል ትችላለህ። እሺ፣ አመሰግናለሁ። ስሜ ኃይለ ልዑል መኮንን እባላለሁ። በአዲስ አበባ ዩኒቨርሲቲ በዚህ ዓመት የመጨረሻ ዓመት ተማሪ ነኝ። ያው ከትምህርቴ ባሻገርም ጎን ለጎን ኤክስትራ ስራዎችን እሳተፋለሁ። በዚህ ዓመት ደግሞ ኤግዚት ኤግዛም አለ፣ ለሱም ዝግጅት እያደረኩ እገኛለሁ ማለት ነው። በዚህም በሚደረገው በሊቭ ፎር ጀነሬሽን ቤት በሚደረገው ሴሽን ሁሌም ባሉት ደስተኛውኛ አክቲቪሊ የተሳተፉ እገኛለሁ ማለት ነው። የኦንላይን ሴሽኖችን ብዙ ትምህርት እያገኘሁበት ያለው እንዳንድ ተማሪ እንዳንድ ወጣት የምጠብቃቸው ነገሮችም እያገኘሁ እገኛለሁ ማለት ነው። ታንክ ዩ ሶ ማች ኃይለ ልዑል፣ በጣም ነው የምናመሰግነው። እንኳን ደህና መጣክ። ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ እንደ ሁልጊዜው። ሌሎቻችን የምንቀጥል ነው። ይሄ ጂአርኤስ እና ኤል4ጂ የፒስ አርቲዛንስ ፕሮግራም ነው። አሁን ጆይን ላደረጋችሁን ሁላችሁም ነፃ ሆናችሁ ራሳችሁን እያስተዋወቃችሁ ዲያሎጋችን የምንጀምር ይሆናል ማለት ነው። ሌሎቻችሁም ምናልባት አሁን ላይ ማስተዋወቅ ካልቻልንና ሰዓታችንም እየሄደ ስለሆነ በየመሃሉ ሀሳቦችን በምታነሱ ሰዓት ራሳችሁን እያስተዋወቃችሁ ከሀሳቡ ጋር ተያያዥነት ከጥያቄው ጋር ተያያዥነት ያላቸውን ሀሳቦቻችሁን ነፃ ሆናችሁ ሪፍሌክት እንድታደርጉ ከወዲሁ ለማሳሰብ እወዳለሁኝ። የመጀመሪያው ጥያቄያችንና ቶፒካችን ምንድነው ወደሚለው ሀሳብ እንሄዳለን ማለት ነው። ቶፒካችን የግልና የቡድን መሰረታዊ ፍላጎቶቻችን እና መብቶቻችን የሚል ነው ማለት ነው። ለዚህኛው የዲያሎግ ሴሽን የመረጥነው ይህ የግልና የቡድን መሰረታዊ ፍላጎቶች ምንድናቸው? መብቶቻችንስ እንዴት ናቸው? አንዳንድ ጊዜ ይሄ የኔ መብቴ ነው በምንል ሰዓትና እንደ ግሩፕ ደግሞ መብታችን ነው የምንልበት ሁኔታ አለ። እሱ ነገር ላይ ሁላችንም ያለን ምልከታ ምን እንደሚመስል
እንዲሁም ደግሞ ከህግ ጋር ተያይዞ ሀገራችን እንዲሁም ደግሞ እንደ ዓለም የተቀመጡ ከመብት ጋር የተቀመጡ ህጎች አሉና ምን ይላሉ የሚለውን በደንብ በሰፊው የምናይበት ሙያዊ ትንተና የሚሰጥበት ሴሽን ስለሚሆን በደንብ ተከታትለን ብዙ እውቀት የምናገኝበት ፕሮግራም እንደሚሆን አምናለሁኝ ማለት ነው። ሶ የመጀመሪያውን ጥያቄ አነብላችኋለሁ እንዲሁም ደግሞ ግሩፕ ላይ ፖስት የማደርግላችሁ ይሆናል ማለት ነው። ምንድነው የሚለው የመጀመሪያው ጥያቄያችን በግልና በቡድን መሰረታዊ ፍላጎቶችና መብቶች መካከል ያለውን አንድነትና ልዩነት እንዴት ነው የምንረዳው? እንደየግላችን ያለንን አረዳድ ነው ሪፍሌክት የምናደርግበት። እሺ መኮንን አሁን ማውራት ትችላለህ። አየር አንተ በርግጥ አሁን እኔ ሶሪ መኮንን ነኝ። ምናልባት ጥያቄው ከኔትወርክ ወይም ከአይ ዶንት ኖ ብዙም ክሊር አይደለም ማለት አይሰማም። እየተቆራረጠ ነው የሚሰማው። ግን እንደሰማሁት የቡድንና የግል ፍላጎቶች መሰለኝ ነው። ያ ልክ ነህ። ድጋሚ እንዳነብልህ ከፈለክ ላነበው እችላለሁ። በግልና በቡድን መሰረታዊ ፍላጎቶችና መብቶች መካከል ያለው አንድነትና ልዩነት ምን ይመስላል? ምንድነው የግል መብትና መሰረታዊ ፍላጎት ስንል እንዲሁም ደግሞ በቡድን ያለን መብትና መሰረታዊ ፍላጎት ስንል አንድነታቸውና ልዩነታቸው ምን ይመስላል? እንዴት ነው የምንረዳው? ኦኬ እስኪ ልሞክር። I'm not sure ፐርሰናሊ ስህተትና እንትን የሚባል ሀሳብ የለም። ያ ገብቶኛል። ማለት የፈለኩት ምንድነው አሁን ለምሳሌ በግሩፕ ወይም ደግሞ ኮሌክቲቭ እና ፐርሰናል የግልና የጋራ የሆኑ ነገሮች እና አሁን አንዳንዴ የጋራ ስንል ምን ለምሳሌ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይደለም። ልክ አንተ ባለህ መሰረት ለራስህ ፍላጎት ታሟላ ትችላለህ። እንደ ግሩፕ ደግሞ ወይም ደግሞ እንደ ጋራ ስንወስደው ደግሞ ማለት ቶለሬት የምናደርጋቸው ነገሮች አሉ። በሐሳብ ሊሆን ይችላል፣ በመብቶች ሊሆን ይችላል። ጀስት አሁን ኤግዛክትሊ እኔን ሊስት ማድረግ ባልችልም በእነዚህ ነገሮች ምክንያቱም አንዱ ሪስፔክት ታደርግ ሌላውን አንተም ሪስፔክት ልትሆን ስለምትችል ወይም ሊሆን ስለምችል የጋራ መርሆች ወይም ኮመን ጎል የሚባሉ ነገሮችን ሳስቴን ማድረግ ነው ወይም በጋራ መከባበር የሚሉት ነገሮች እነዚህ የጋራ ፍላጎት ወይም ደግሞ ነሰሰሪ ይመስሉኛል። ግን እንደ ፐርሰናሊቲ በጣም ቀረም ብዬ የጠቀስኩት ይመስለኛል። ብዙም ግልጽ ባይሆንልኝም ካነሳሁት ላይ ቀርብዬ ነው። ያ ሰው እንደ ቤት እንጂ እንደ ጎረቤት አይኖርም ማለት ነው። ያ ማለት ምንድነው? አሁን ለምሳሌ የግል ፍላጎት ሲባል ራስሽን ያማከለ ባለሽ ነገር ሊሚትድ ወይም ባለሽ ነገር ሳቲስፋይድ ሆነሽ ትኖሪበት ነው። ያ ደግሞ የጋራ ሲባል ደግሞ እንግዲህ የማህበራዊ ኑሮች ሊሆን ይችላሉ፣ ሶሻል ኮሄዥኖች ሊሆን ይችላሉ። ጀስት አይ ዶንት ኖ ምን ብዬ መግለጽ ባልችልም አሁን እስኪ እናንተ ስረዳ ምናልባት ነገ በጥያቄ መልኩም መግባባት እንችላለን። ቴንክ ዩ ሶ ማች በጣም ነው ሰገና። የመጀመሪያው የዚህን ጥያቄ ሀሳብ ሪፍሌክት ያደረገልን መኮንን ነው ማለት ነው። የዛሬ አድማጫችን ምንድነው ያለን? ወደ ግሩፕ እና ይሄ የቡድንና የግል ፍላጎቶች ጋር በምንመጣ ሰዓት የግል ላይ በተለይ እንደ ማህበረሰብ እንደ ኮሚኒቲ ስንኖር የቡድን የሆነ መብቶች የቡድን የሆኑ ፍላጎቶች እንዲሁም ፕሪንሲፕሎች ይኖሩናል። ወደ ግል ስንመጣ ግን ሰው እንደ ቤቱ እንጂ እንደ ጎረቤት አይኖርም እና ሁላችንም የራሳችን የሆኑ ፍላጎቶች ይኖራሉ የሚል ሪፍሌክሽን የሰጠበት ጥሩ መግቢያ ነበር የነበረው ማለት ነው። ሰው እስኪ በእናንተ ሳይድ ምን ትላላችሁ? የእናንተንም ሀሳብ ሼር አድርጉንና ወደ ቀጣይ ጥያቄዎቻችን እንቀጥል። ብዙ ጥያቄዎች አሉ የምናነሳቸው፣ ብዙ ሀሳቦች አሉ። ባለሙያችንም ከዚህ ጋር ተያይዞ የሚያቀርቡልን ሀሳብም ስላለ የእናንተን ሀሳብ እንስማና እንቀጥላለን። ሀሳቡ ላይ ለማንሸራሸር የተነሳ ሀሳብ ላይ የራሴን መልከታ ነው። ያው ዲፊኒሽኑ በትክክል እንትን ላልል እችላለሁ። ምንድነው በእኔ እይታ ያው ሲጀመር ግልና ቡድን የምንለው ያው ቤዚክ ኒድስ የምንላቸው ማለት ነው። ወይም ደግሞ ፈንዳሜንታል ኦር ደግሞ ኢሴንሻል ብለን ጠቅሰው ነውና ሲጀመርም የግልና የቡድን የምንለው ዲፈረንት ነው። ለምሳሌ ፐርሰናል ወይ ኢንዲቪጁዋልስ እና ግሩፕስ
መሰረታዊ ፍላጎቶቻቸውም የተለያየ ነው ብዬ ነው የማስበው በመጀመሪያ ደረጃ። ከዛ ደግሞ ከመብት ያው ልናየው የምንችለው ኒድስን እና ራይትን ማየት አለብን ብዬ አስባለሁ። ያው አንድ መብቶች ያው ከፍላጎት ሊነሳ ይችላል አይደለ ብዬ ነው የማስበው። አንድ ወይም ደግሞ ሊያደርጋቸው ይችላል ብዬ የማስበው ወይም ደግሞ አንዳቸው ለአንዳቸው ላይ ይችላል። ለምሳሌ ስለ መብት ካነሳን ቤዚክ የሆኑ ፍላጎቶች የሰው ልጆች ፍላጎቶች የቡድንም ይችላል እንደን ደግሞ የኢንዲቪጁዋልስ ኒድስ ሊሆን ይችላል ማለት ነው። ስለዚህ ከዛ አንፃር አንዳቸው ለአንዳቸው ተማምነው ይችላል ማለት ነው ያስባል። ያው መሰረታዊ ፍላጎት አንዳንድ አይታችሁ ከሆነ አንዳንድ ሰው መብቱን ወይም ደግሞ ያውቃል እንደን ደግሞ ያንን ፍላጎት ለማሟላት ሲል የሰዎችን ራይት ሊነካ ይችላል አይደለ? ለምሳሌ አንድ ግለሰብ የሱ መሰረታዊ ፍላጎት ካለው የሌሎችን ሊነካ ይችላልና ከዚህ አንፃር ቫይስ ቨርሳ ናቸው። ምንድነው ይሄ የተያዙ ናቸው። አንዳቸው ለአንዳቸው ማድረግ አይችሉም ብዬ ነው ማስባቸው። ያ አንድነታቸው ገልጻለሁ። ልዩነታቸው በጣም ሰፊ እንትናቸው። መብት የምንለው ያው እንደሚታወቀው ህገ መንግስት ወይም ደግሞ ህግ የሚሰጠን አይደለ? እንደዚህ ለምሳሌ የመንቀሳቀስ መብት ምናምን የምንላቸው መሰረታዊ የሚባሉ ሊሆኑ ይችላሉ አይደለ? የሰው ልጆች ወይም ደግሞ የግልም እንበለው የቡድን መሰረታዊ ፍላጎት ቢሆንም በመብት ግን በህግ ግን የተሰጠ ራይት አለ ማለት ነው። ስለዚህ ቤት ኦን ዳት አንድነታቸው እንትን ሊያደርጋቸው ይችላል። ስለዚህ ፍላጎቶች በሙሉ አንዳንዴ መብት የማይሆንበት ጊዜ አለ ብዬ አስባለሁ በእኔ እይታ። አመሰግናለሁ። ቴንክ ዩ። ኦኬ ዮናስ እናመሰግናለን። ጥሩ ማብራሪያ ነው የሰጠከን። ቴንክ ሶ ማች። ሌሎቻችን ከዚህ ጥያቄ ጋር ተያይዞ ወይም ከዚህኛው ሀሳብ ጋር ተያይዞ እኛ እንዴት ነው የምንረዳው የሚለውን አጠር እያደረግን እናቀርብና ወደ ቀጣይ ጥያቄያችን እንሄዳለን ማለት ነው። ሀሳቡ ላይ ተጨማሪ ሀሳብ የሚሰጠን ሰው ከሌለ ወደ ሁለተኛው ጥያቄ እንሄድና ሞር ተያያዥነት ስላላቸው እሱ ጋር የምናወራበት ይሆናል ማለት ነው። ሁለተኛውን ጥያቄ ግሩፕ ላይ ፖስት አደርግላችኋለሁ፣ ግን መጀመሪያ ላንብብላችሁ። የግልን ወይም የቡድንን መብት አንዱን ከሌላው ቅድሚያ ሰጥቶ የማስከበር ሂደት ምን ጥቅምና ጉዳት ሊኖረው ይችላል? እንግዲህ ዮናስም መኮንንም ሀሳባችሁን ሰጣችሁበታል። የመጀመሪያው ጥያቄ ላይ እንዴት ነው መሰረታዊ ፍላጎት እንዲሁም ደግሞ መብት በግሩፕ እና በግል ሲሆን ያለውን አንድነትና ልዩነት ለመግለጽ ሞክራችኋል። ሁለተኛው ላይ ስንመጣ የግልን ወይም ደግሞ የቡድን መብትን አንዱን ከሌላው ቅድሚያ ሰጥቶ የማስከበር ሂደት ምን ጥቅምና ጉዳት ሊኖረው ይችላል የሚለው ላይ በደንብ እያወራንበት እንሄዳለን ማለት ነው። ቅድም ያልገለጽነው ሀሳብ ካለ እዚሁ ጋር ጨምረን መግለጽ የምንችል ይሆናል። ግሩፕ ላይ ፖስት አደርግላችኋለሁ ይሄኛውን ጥያቄ። ዘቦዬ ይሰማል? ይሰማኛል። አውት እሺ። ሁለተኛው ላይ ሀሳብ ለመስጠት እንትን ነው የማቀዳደም ሁኔታ ከሆነ የግሎች ስብስብ ነው አይደለ? ቡድን የሚሆኑ ነው። ስለዚህ ከቡድኖች ይልቅ ቅድሚያ ለግል መስጠቱ የተሻለ ነው የሚሆነው። ምክንያቱም ቡድኖች ለምሳሌ ቡድን ሲዋቀር የተለያዩ ግሎች ወይም ግለሰቦች ይመስለናል በሚሉት ነው የሚዋቀሩት። ለምሳሌ ሃይማኖትን ብናይ፣ የፖለቲካ አመለካከትን ብናይ ግለሰቦች ወደሚመስላቸው አካል በመግባት ወይ ደግሞ በመሄድ ነው ቡድን የሚፈጥሩት። ስለዚህ የግል ወይም የቡድን መብት አንዱን ከሌላው ቅድሚያ ሰጥቶ የማስከበር ሂደት ምን ጥቅምና ጉዳት ሊኖረው ይችላል ወደሚለው ደግሞ ስንሄድ እንደ ጥቅም ሊኖረው የሚችሉ መብትን ማስከበር ሙሉ በሙሉ ጥቅም ነው የሚሆነው። ጉዳት ሊኖረው የሚችለው ግን ተገቢውን የሆነ ጥንቃቄ አለማድረጉ ነው የሚሆነው ማለት ነው። ለምሳሌ እንደ ግሩፕ የቆሙ አንድ ቡድንን እንደ ግል ማየት ከጀመርንና የግል መብት ነው ለዛ ግሩፕ የሚያስፈልገው ብለን በነጠላ እናደርግ ከሞከርን መጀመሪያም ያ ነገር በቡድን የቆመ ስለሆነ እንትን ሊፈጥርብን ይችላል፣ ክፍተት ሊፈጥርብን ይችላል፣ ጉዳት ሊያመጣ ይችላል። እንደገና ደግሞ አንድን ግለሰብ ቡድን ብለን የቡድን መብት እንደ ሀገርም ብዙ ያው ፖለቲክስ ስለሆነ ይቀርና ብቻ ብዙ የሚያጨቃጭቁ ነጥቦችም አሉ እና
ብዙዎቻችን እናውቃቸዋለን። አንድን ግለሰብ አንተ በቃ ቡድን ነህ ብለን የቡድን መብት ልንሰጠው ከተነሳን እዛ ጋር ክፍተት ይሆናል። በማቀዳደም ሁኔታ ውስጥ ግን ግለሰቦች ናቸው ቡድን የሚሰሩት ማለት ነው። ቡድን ሲበታተን ደግሞ መልሶ ግለሰብ ስለሚሆን ቅድሚያ የግል መብት መጠበቅ አለበት። ምክንያቱም በቡድን የሚያገኘው መብት አለ። ሲመለስ ደግሞ ሁሉም ለምሳሌ 5000 ቢሆኑ ሁሉም ሲመለሱ ነጠላ ነው የሚሆኑት ወደ የራሳቸው ሲመለሱ። ስለዚህ ምን ይሆናል ማለት ነው? የግል መብታቸው ይጠበቃል ቀድሞ ማለት ነው። ስለዚህ ሊኖረን የሚገባው ነገር ምንድነው? በመሃል ጥንቃቄ ነው። የተሳሳተ አይነት እንትን እንዳይኖረው አውድ እንዳይኖረው የቡድኑን ግል የግሉን ቡድን እንዳናደርግ እንጂ እንደ መብት እናቀዳድመው ከተባልን ግለሰቦች ስለሆነ ቡድንን የሚያቋቁሙት ወይ ደግሞ ቡድን የግለሰብ መዋቀር ስለሆነ ሴት የሚሆንም ኦርደር እንትን ላለ ማለት ትልቁ ሰብሳቢ አለ ቡድኑ። ግን በዛ ውስጥ ደግሞ የተለያዩ ትንሽ ስብስቦች ስለሚኖሩ የነዛ መኖር ነው ትልቁ ስብስብ ሊፈጥር የሚችለውና በዛ ከሄድ ካየ ነው የግል እንትኑ የግል መብት የሚቀድም ይመስለኛል። ሊያስፈልገን የሚገባው ጉዳት ሊፈጥር የሚችለው ጥንቃቄ ከሌለው ነው። አመሰግናለሁ ዘቡዬ። ታንክ ዩ ሰማች አውቲ ጥሩ መግለጫና ማብራሪያ ነው የሰጠከን፣ እናመሰግናለን። ሰው ሌሎቻችንስ እንዴት እናየዋለን? ይህ በኤልፎርጅ እና ጃሬስ ድርጅቶች የተዘጋጀ የቨርቹዋል ዲያሎግ ሴሽናችን ነው ማለት ነው። ሰው እንግዲህ ይሄኛው የ57ኛ የዲያሎግ ሴሽናችን ይሆናል። ሰው እዚህ ላይ ትገኛላችሁ። የዛሬው የመወያያ ርዕሳችን የግልና የቡድን መሰረታዊ ፍላጎቶችና መብቶች በሚል ዙሪያ ነው ማለት ነው። የመጀመሪያው ጥያቄያችን አልፈን ወደ ሁለተኛው ጥያቄያችን ደርሰናል። የሁለተኛው ጥያቄያችን ላይ ሪፍሌክት እየተደረገበት ይገኛል ማለት ነው። ሰው ግሩፕ ላይ ፖስት ያደረኩትን ጥያቄ በማየት ሀሳባችሁን መግለጽ ትችላላችሁ። የግልን ወይም የቡድንን መብት አንዱን ከሌላው ቅድሚያ ሰጥተን የማስከበር ሂደት ምን ጥቅምና ጉዳት ሊኖረው ይችላል የሚል ነው። የመጀመሪያው እዚህ ሀሳብ ላይ ሀሳባቸውን የሰጡት ሰዎች ምንድነው ሁለቱን ማስከበር አስፈላጊ ነው። ጉዳት ሊኖረው የሚችለው ምናልባት ካልተጠነቀቅን እንደሆነና ምናልባት ግን የቡድን መብት ላይ ትኩረት ከማድረግ ቅድሚያ የየግል የሰዎች መብት ቢከበር እነዛ የየግል መብታቸው የተከበረላቸው ሰዎች ወደ ቡድን ሲመጡ መልሶ የነሱ መብት የቡድኑ መብት እንዲከበር የሚያደርግበት ሁኔታ ስላለ በዚህ መልኩ መብታችንን ብናስከብር የሌሎችን መብት ብናከብር ብለው ሀሳብ ሰጥተውበታል። ሌሎቻችንስ ምን እንላለን ወደሚለው ሄድና እድሉን ሰጣቸዋለሁ ማለት ነው ለእናንተ። እሺ ታምራት እባላለሁ። ሊፎር ጀነሬሽን ውስጥ ነው የምሰራው። ምናልባት ቅድም ለመግባት ብዬ ነበር አንደኛው ጥያቄ ላይ የነበርኩበት ቦታ ማይመች ስለነበረ መግባት አልቻልኩም። ከተፈቀደልኝ ከአንደኛው ጀምር የሚቻል ከሆነ ምናልባት ይቻላል። ወደ ሁለተኛው ጥያቄ ከመግባታችን በፊት ይሄንኑ ብዬ ነው ወደ ሁለተኛው ጥያቄ ገባነው። ተያያዥነትም ስላላቸው ከሱ ጀምረክ ሁለተኛ ጥያቄያችን ማድረስ ማለት ትችላለህ። ቴንክ ዩ ዳማ ቴንክ ዩ በጣም አመሰግናለሁ። እንግዲህ የመጀመሪያው ጥያቄ የግልና የቡድን የምንላቸው መሰረታዊ የሆኑ ፍላጎቶችና መብቶች ምንድናቸው ነው የሚለው ትንሽ የተለያዩ ነጥቦችን የያዘ ነው። የግል የቡድን መብቶች መሰረታዊ የሆኑ ፍላጎቶች ምናምን የሚሉ የተለያዩ እንትኖች አሉት። ግን ቤዚክሊ የግል የምንላቸው መሰረታዊ ፍላጎቶችና መብቶች የምንላቸው ሰዎች በግል ሰው በመሆናቸው ብቻ አንድ ሰው በራሱ ሊያገኛቸው የሚችላቸው ደግሞ የሚኖሩት መሰረታዊ የሆኑ ፍላጎቶች ማለት ነው። ለምሳሌ የመስራት፣ የመብላት፣ የመጠጣት ሰው በመሆኑ ብቻ ሊያገኘው የሚገባው የክብር የማግኘት መብት ወይም ደግሞ ይሄ ቤዚክ የሆነ ኒድ ነው። ይሄ ሰዎች መከበር ይፈልጋሉ ባይ ዲፎልት እና እነዚህ ነገሮች ቤተሰብ የመመስረት እንደዚህ አይነት ነገሮችን የግል መሰረታዊ የሆኑ ፍላጎቶች ማለት እንችላለን። ቅድም ዮናስን በህግ ሊጠበቁ የሚችሉ ሲላቸው ነበርና እነዚህ ደግሞ በህግ ተጠብቀውለት አንድ ሰው እነዚህ ነገሮቹ ተጠብቀውለት ደግሞ የመኖር መብት አለ። ስለዚህ ህግ ደግሞ እነዚህ ነገሮች በማስጠበቅ አንድ ሰው መብቱ እንዲሆን ያደርጋቸዋል ማለት ነው። መሰረታዊ የሆኑ የግል የምንላቸው አንድ ሰው የግሉ የሆኑ መሰረታዊ ፍላጎቶች በመሆናቸው ነው።
የግሩፕ የምንላቸው ደግሞ ሰዎች በግሩፕ አንድ ላይ የሰው ልጅ ማህበረሰባዊ ምንድነው የሶሻል አኒማል ነው ይባላል እና የአኒማል ምናምን የሚለውን እሺ ተውና ግን ሶሻብል የሆነ ፍጡር ነው ሰው ልጅ። በዛ ሶሻብል እንደመሆኑ ደግሞ ማህበራዊ እንደመሆኑ የሚኖሩት ፍላጎቶች ናቸው ማህበራዊ የሆኑ ወይም ደግሞ በግሩፕ የሚኖሩት መሰረታዊ ፍላጎቶች ማለት ነው። ለምሳሌ ባህሉ እንዲከበርለት እንዲጠበቅለት መፈለግ እንደዛ አይነት የተያዙ ነገሮችን በግሩፕ የሚኖሩትን ፍላጎቶች ደግሞ መሰረታዊ የሆኑ ሰዎች በግሩፕ የሚኖራቸው መሰረታዊ ፍላጎቶች እና እንዲጠበቅላቸው መፈለግ የሚያስጠብቅ አካል እንዲኖር ማድረግ እና ለማስጠበቅ የሚሄዱበትን መንገድ ደግሞ መብት ብለን መጥቀስ እንችላለን ማለት ነው። ምን ያመሳስላቸዋል የሚለው ሁለቱም እንግዲህ መሰረታዊ መሆናቸው ያመሳስላቸዋል። ራሱ ኮሚኒቲው ወር ደግሞ ራሱ ግለሰቡ የሚያስጠብቃቸው ቢሆንም ሌላ አካል ደግሞ እንዲያስጠብቃቸው መፈለጋቸው ደግሞ ሌላ የሚያመሳስላቸው ነገር ነው። ሁለተኛ ደግሞ ፍላጎት መሆናቸው በራሱ ደግሞ ያመሳስላቸዋል። ይሄ በግሩፕ ቢሆንም የግሉ ቢሆንም ሁለቱም ፍላጎቶች ናቸው። አንድ ኮሚኒቲ እንደ ኮሚኒቲ የሚፈልገው ፍላጎት ነው። አንድ ግለሰብም እንደ ግለሰብ ፍላጎት ይኖረዋል እና ፍላጎት መሆናቸው ደግሞ ያመሳስላቸዋል ማለት ነው። ወደ ሁለተኛው ጥያቄ ስመጣ ከማስከበር አንጻር አንደኛው ከአንደኛው ቢቀደም ችግር አለው የሚል አይነት ጥያቄ ነው። አንደኛው ከአንደኛው ቢቀደም ችግር የለውም እንዳመጣጣቸው ማለት ነው። ነገር ግን ለምሳሌ የዲሞክራሲ ስርዓታቸው በደንብ ባልዳበሩ ሀገራት ላይ አንደኛውን ስናስቀድም ለምሳሌ የግሩፕ መሰረታዊ ፍላጎቶችን የምናስቀድም ከሆነ ሰዎች የግል ጥያቄያቸውን ማይከበር ይመስላቸዋል። ነገሮችን በግል ጠይቀው ይፈታልኛል ብለው ከማመን ይልቅ በግሩፕ ተደራጅቶ ያንን ነገር ማስተካከል ወደ መፈለግ ይሄዳሉ ማለት ነው። ይህ ደግሞ ስርዓት አልበኝነትን እንዲሰፍን ሰዎች ብቸኝነትን ብቸኛ መሆንን እንደና ብቻ መቆምን እንደ ስጋት እንዲያዩት ያደርጋል። ይህ ደግሞ ሰዎች ባይኖሩ እንዲሰጉ ያደርጋልና ስለዚህ እንደዚህ አይነት ነገሮች እንዳይፈጡ አንደኛ የዲሞክራሲያዊ ስርዓትን በደንብ አድርጎ ማስፋት ይፈልጋል። ሰዎች ያሉትን ነገሮች በደንብ እንዲረዱ የፍትህ ስርዓቱ ላይ ህዝቦች እምነት እንዲኖራቸው ማድረግ በጣም ይፈልጋል ማለት ነው። ምክንያቱም የግሎችን ሳናስተናግድ ብንቆይና በግሩፕ የመጡ ሰዎችን የምናስተናግድ ከሆነ አድሎ ያለ በግሩፕ የመጣ ሰው ቅድሚያ የተሰጠው አድርጎ ማህበረሰቡ ሊያይ ይችላልና እንደዛ እንዳይሆን የታመነ የፍትህ ስርዓት እንዲኖር ማድረግ ይጠበቅብናል። እንዲሁም ልዩነት አለመኖሩን ማስረዳት ይጠበቃል። በደንብ ህብረተሰብ ውስጥ በደንብ መረዳት እንዲኖር ማስተዋል ይጠበቃል። ካልሆነ ግን ቀደም እንዳልኩት በተለይ የዲሞክራሲያዊ ስርዓት በደንብ ባልዳበረባቸው ሀገራት በተለይ አፍሪካ ላይ ግለሰቦች መብታቸው የማይከበርበት ሰዎች በግሩፕ ሲሆኑና ሲደራጁ ሞብ ሲፈጥሩ ሀሳባቸውን ፍላጎታቸውን በጉልበት ማድረግ የሚችሉበት አይነት ነገር ይፈጠራል እና እንደዛ ሲሆን ደግሞ ስርዓት አልበኝነት በሀገር ውስጥ ይሰፍናል። ሰዎች ሰው በመሆናቸው ብቻ መከበራቸው ይቀርና በግሩፕ ስለተንቀሳቀሱ ስላስፈራሩና ጀማ ስለያዙ ብቻ ትክክለኛ ነገር ባይሆንም በግሩፕ ብቻ ስለተንቀሳቀሱ መብት ያላቸው ትክክለኛውን ነገር እያደረጉ ያሉ እንዲመስላቸው ያደርጋልና ይህንን ሊያስከትል ይችላል። ግን የሚያስፈልጉትን ነገሮች ለምሳሌ መሰረታዊ የፍትህ ስርዓቱን በደንብ አድርገን መዘርጋት ከቻለን ያንን ሲስተም መስራት ከቻለን ህብረተሰቡ በዛ ላይ እምነት እንዲኖረው ማድረግ ከቻለን ዲሞክራሲ በደንብ አድርገን ህዝቡን ማስተማር ከቻለን አንደኛው ከአንደኛው እንደ አመጣጡ ቢቀድም ችግር አለው ይኖረዋል ብዬ አላስብም። ይሄ ነው የኔ ሀሳብ። ቴንኪው በጣም ቴንኪው ሶ ማች ታምራት። ጥሩ ገለጻ ነው ያደረክበት ከሁለቱም ሳይድ የመጀመሪያውንም ጥያቄ እንዲሁም ደግሞ አያይዘህ ሁለተኛውንም የገለጽክበት መንገድ በጣም ደስ ይል ነበር። ቴንኪው ሶ ማች። ሰዓታችን 3 ሰዓት ከ5 ደቂቃ ይላል። የምንቀጥለው እስከ 4 ሰዓት ነው። አዲስ ለመጣችሁ ጆይን እያደረጋችሁ ነው እየተቀላቀላችሁን ላላችሁ የዚህ የኤል4ጂ ኤንድ ጃሪስ ፕሮግራም ቤተሰቦች በድጋሚ ይህ የጃሪስ እና የኤል4ጂ የዲያሎግ ሴሽናችን ነው ማለት ነው። በዛሬው ዕለት የግልና የቡድን መሰረታዊ ፍላጎቶችና መብቶቻችን በሚል ርዕስ ዙሪያ እየተወያየ እንገኛለን ማለት ነው። መሀላችንም የክብር እንግዳችን አሉ ከዚህ ርዕስ ጋር ተያይዞ ልምዱም እውቀቱም ያላቸው
ሀሳባቸውን ሸር የሚያደርጉበት ሰዓት እየደረሰ ከመሆኑ ጋር ተያይዞ ከዛ በፊት ግን አንድ መሀላችን ያለ ሰው ሊያዝናናን የሚችል ጽሁፍ ስላለው እሱን የሚያቀርብልን ይሆናል ማለት ነው። እሱን ጋብዤ እሱን ከሰማን በኋላ የኤክስፐርት ፕሬዘንቴሽናችን ይቀጥላል። ቴንክ ዩ ሶ ማች። አወት ኃይለ ኪሮስ መቀጠል ትችላለህ የሰማኝ ከሆነ። ዘውዬ ከልብ አመሰግናለሁ። ድምጼ ይሰማል በደንብ ዘውዬ? ይሰማል። አውቴ ዛሬ ድምጽ እንደውም ጨምሯል። ቆንጆ ነው። ዘውዬ እሺ፣ አንድ አጠር ያለ ጽሁፍ አለች። ጊዜ ይላል የጽሁፉ ርዕስ። እሺ፣ ጊዜ ማንኛውም የቆይታዎች ለውጥ ነው ይላል ፊዚክስ። ጊዜ ፍጹም ነው አለቃ አይዛክ ኒውተን ብሎ ይናገራል። ጊዜ አንጻራዊ ነው አልበርት አንስታይንም እንዲህ ይላል። ካርል ማርክስ ደግሞ ጊዜ ብዙ ሰዓት ለመሸጥ በሰዓት አምራች ድርጅቶች የተፈበረከ እሳቤ ነው እንጂ ሌላ አይደለም ብሎ ያስቀምጣል። ጊዜን ብዙዎች ባሉበት ጊዜና በደረሱበት እሳቤ ፍልስፍና እንዲሁም ጥናት ልክ እንዲህ ነው ብለው አስቀምጠውታል። ጊዜ ወርቅ ነው፣ ግን ወርቅ የጠፋባቸው ወይም የተሰረቀባቸው ሰዎች ለሕግ አካላት አስመዝግበው የጠፋባቸውን ወርቅ ያገኙ የሰረቋቸውን ሰዎች የከሰሱና በሕግ ጥላ ስር እንዲቆዩ ያደረጉ ሰዎች በጣም በርካታ ናቸው። ነገር ግን የተሰረቀን ያሉ ሰዎች ወደ ሕግ አካላት ሄደው ያስመዘገቡ የከሰሱም እስካሁን በታሪክ የሉም። የተሰረቀ ጊዜስ የት ጣቢያ ነው የሚመዘገበው? እነማን ናቸውስ ጉዳዩን የሚከታተሉት? ስለዚህ ጊዜ በወርቅ ሊተመን አይችልም ማለት ነው። ጊዜ ገንዘብ ነው። ገንዘብ መገበያያ በጊዜ የሚሸጥ ነገር እስካሁን ምድር ላይ የለም። ማንም በጊዜ ንብረት ወይንም ዕቃ አልገዛም አልሸጠም። ጊዜን ገንዘብ አድርጉ ግን ይባላል። እኔ ነው እንጂ በጊዜ ግዙ ሽጡ አይደለም። የጊዜ እንጂ የሰው ጀግና የለም። አፄ ካሌብ እጅግ ጀግና ንጉስ ነበሩ። ታላቁ እስክንድር፣ ንጉስ ኢዛና ወሳይዛና፣ ንጉስ አምደ ጽዮን፣ አፄ ሰርፀ ድንግል፣ ጁልየስ ቄሳር፣ ታላቁ ሳይረስ፣ ጋንጂስ ካሃን፣ ሃኒባል ባርካ፣ አፍሪካነስ፣ ካሊድ ኢብን አልዋሊድ፣ ሪቻርድ ዘላይንሃርት፣ ሚያሞቶ ሙሳሺ፣ ናፖሊዮን ቦናፓርት፣ አፄ ቴዎድሮስ፣ አፄ ዮሐንስ፣ ራሱላ አባ ነጋ፣ በላይ ዘለቀና ሌሎች በርካታ ጀግኖች በተለያየ ጊዜ ተነስተው ሰርተው አልፈዋል። እነዚህ ሰዎች በራሳቸው እንጂ ጊዜ ጀግንነት ሰጥቷቸው አይደለም። ምክንያቱም ጊዜ ለእነዚህ ሰዎች ብቻ ጀግንነት ሰጥቶ ለሌላው ከከለከለ ያዳላል ማለት ነው። በዚህም መሰረት ጊዜ ከጀግንነት ብልሃትና ጥበብ ጋር የሚያገናኝ ምንም ነገር የለውም ማለት ነው። ጊዜ ብዙ ፍቺዎች፣ ብዙ ጥያቄዎች ቢኖሩበትም ልንጠቀመው ግን የምንችል መዛግብትና ሳይንሳዊ ጥናቶች እንዲሁም ተፈጥሯዊ ሂደቶች ያሳዩናል፣ ያስተምሩናል። የተሰጠን ጊዜ ነው። የምናገኛቸው ነገሮች ግን ስራ ናቸው። ገንዘብ ስራ ነው። ሀብት ስራ ነው። ዝና፣ ክብር፣ ዕውቀት፣ ድህነት፣ ጥበብ፣ ጀግንነት፣ ሌሎቹም በስራ የሚመጡ ሲሆኑ ጊዜ ግን ስጦታ ነው። ማንም ከሰው ልጅ ሊቀማው የሚችለው ታላቅ ስጦታው፣ መጠቀም የሚችለው ስጦታው፣ ማባከን የሚችለው ስጦታው ጭምር ነው። ስለዚህ ጊዜን በአግባቡ መጠቀም እጅግ ወሳኝ ብልሃት ነው። እንጠቀመው። ጊዜ ራሳችን ነው። አመሰግናለሁ ዘቡዬ። ቴንክ ዩ ሶ ማች አውቴ። በጣም የምር ምን ትዝ እንዳለኝ ታውቃለህ? የሆነ ጊዜ የሆነ ሰው እየጠበቀ ሌት ሆኖበት ነውና በጣም ተናዶ ምንድነው ያለው? ይሄ መጀመሪያ አካባቢ ያልኩ ይሄ ጊዜ ሰው ቢሰርቅ የት ሄደው ነው አቤት የሚባለው አይነት ነገር ነውና በጣም ትልቁ ሌባ እዚህ ምድር ላይ የሰውን ጊዜ የሚሰርቅ ሰው ነው ምናምን ብሎ በጣም ሲያማርር ሰምቼው አውቃለሁና በጣም ቆንጆ ጽሁፍ ነው። ደስ ይላል በጣም። እንግዲህ አላህ ያክብርልን ነው ልል የምችለው። ቴንክ ዩ ሶ ማች አውቴ። ሌሎቻችሁም እንደወደዳችሁትና ይሄ ጸጥ ያላችሁት በሀሳብ ውስጥ ገብታችሁ እንደሆነ አምናለሁኝ። እንግዲህ
ሁለተኛው ጥያቄ ላይ እንዲሁም ደግሞ አንደኛውም ጥያቄ ላይ የምንለው ሀሳብ ተጨማሪ ሀሳብ አለ ብላችሁ ታስቡ ሰዎች በዚህ አጋጣሚ አንድ እድል ልሰጣችሁ እችላለሁ ወይ ማለት ነው ወደ ቀጣይ ፕሮግራማችን ከመሄዳችን በፊት። ምናልባት በተነሳው ሀሳብ ላይ ያው ቅድም ጀማምሬው ነበር። ምናልባት መጀመሪያ አካባቢ ግልና የቡድን መብት ብለን የምንጠቅሰው ስቲል አሁንም አንዱ ለአንዱ እንትን ላይ ይችላል ብዬ አስባለሁ። ለምሳሌ የግለሰብ መብቶች ለምሳሌ እንደ ዩኤን ያሉ በዓለም አቀፍ ደረጃ ስፔሻሊ የሂውማን ራይትስ ጋር በተያያዙ የሚነሱ ዓለም አቀፍ የህግ መሰረቶች አሉና እዛ ላይ የሚያነሱ እንትኖች ለምሳሌ እንደ ኢንዲቪጁዋል ራይትስ የመንቀሳቀስ ቅድም ሳነሳው በህይወት የመኖር ሀሳብን በነፃነት የመናገር የመግለጽ እምነትን የመምረጥ እና የመሳሰሉ ነገሮችን ያው ኢንዲቪጁዋል ራይት ተብሎ ናቸው የሚቀመጡት። እንደን ደግሞ በተለይ ከዚህ ከቡድን ራይት ወይ ግሩፕ ራይትስ ብለን ደግሞ ብሔር፣ የቋንቋ፣ የሃይማኖት ሰዎች በቡድን አድርገው የሚይዙትን የመደራጀት መብትንም ጭምር ከግሩፕ ራይት ነው። ለምሳሌ ሰዎች የሆነ ማህበር ለምሳሌ ፖሊሲ ማንሳት ይችላል። እሱም ከግሩፕ ራይት ጋር ይችላል ብዬ አስባለሁ። ኢንዲቪጁዋልስ ራይትስ እንዳለ ሆኖ አንዱ ያለ አንዱ ይኖራል ብዬ አላስብም። ግን የየራሳቸው የሆነ ኮንቴክስቹዋል የሆኑ ነገሮች አሉ ብዬ አስባለሁ። ለምሳሌ የኢትዮጵያን መንግስት ማለት ነው 87 ከሁለቱ አንዱ የሀገር አቀፍ የህግ ማዕቀፍ ጋር ተያይዞ ከዚህ ከህገ መንግስት ጋር ተያይዞ ብዙ እንትኖች አሉ። ያው መንግስታችን ላይ ለምሳሌ ስለ 39 ማንሳት ይችላለን። ከብሔር ብሔረሰቦች ራይት ጋር የሚያያዝ ባንድንም ሌሎችም አሉ። እዛን ማየት እንችላለን። የግለሰብ መብቶች ላይ በደንብ ይጠቀሳል። አይ ቲንክ የኛ አንድ አብዛኛውን ቅጾች ያስባለው እና በተለይ ቅድም ሳነሳ እንደነበረው የህይወት መብት፣ የእምነት፣ ሰብአዊ መከበር፣ በህግ እኩል መታየትና የመሳሰሉ ነገሮች ናቸው ብዬ አስባለሁ እና የራሳቸው የሆነ ጥቅምም ጉዳትም ቅድም ታሜም የተወሰነ ሲያነሳው ነበረ። ሰው ስፔሻሊ የዚህ ከኢንዲቪጁዋል ራይትስ ላይ ተያይዞ በተለይ ቅድም ሳነሳው የነበሩ እንትኖች ጋር ያው አሁን እንደ ኢትዮጵያ ካየን ኢትዮጵያ ኤክሰርሳይዝ የምታደርገው ከግሩፕ ራይት ጋር ላይ ተያይዞ ነው። ያው እንደምታዩት የብሔረሰብ የብሔር ጋር ላይ ተያይዞ አሁን የምናያቸው ቡድን ቅጦች ምናምን የምናያቸው የግሩፕ ራይት ሞር ኤክሰርሳይዝ መደረጉ ነው ብዬ አስባለሁ። ግለሰብ መብት ላይ ጥቅም አለው። አንድ ኢንዲቪጁዋልስ ሊከበር ይችላል። ለምሳሌ ስራ ቢቀጠር ሜሪቱ የሚታየው ምናምን እና ይሄ ጥቅም አለው ብዬ አስባለሁ። አድሎ ውስጥ እንዳይገባ ያደርጋል። እኩል እንዲሆን ማንኛውም ግለሰብ በህግ ፊት ወይም ደግሞ ሁሉም ሰው በህግ ፊት እኩል ነው የሚለው አይነት ነገር ይኖራል ብዬ አስባለሁ። ግለሰብ ኢንዲቪጁዋል ራይትስ ላይ ማለት ነው። ጉዳቱ ግን አሁን እንደምናየው አሁን ቲክቶክ ላይ እንደምናየው ምናምን ይሄ በግለሰብ ያለው ደግሞ አሁን ከረንትሊ ደግሞ ቴክኖሎጂ ደግሞ ይሄ ኢንዲቪጁዋል ራይትን መደንብ ኤክሰርሳይዝ እያደረግን ነው ብዬ አስባለሁ። በዚህ ቴክኖሎጂ ከመጣ በኋላ አሁን የምናያቸው በየቦታው የምናያቸው ሁለቱም ጋር የዚህ አንዳንድ አካባቢ ላይ የኢንዲቪጁዋል ራይትስ ላይ ኤክሰርሳይዝ የሚያደርግ ግሩፕ ሊኖር ይችላል። ግሩፕ ራሱ ደግሞ አይሰማም፣ ይቅርታ ይሰማል ሊሆን ቀጥታ። እሺ ሶሪ ያ እና ስለዚህ ጉዳቶች አሉ፣ ብዙ ጉዳቶች ይኖራል ብዬ ለምሳሌ ማህበረሰብ ትስስር ይላላል። ይሄ የሶሻል ካፒታል ምናምን የምንለው ያጣል፣ በዛ ያጣል። ለምሳሌ አሁን እና አሜሪካን ምናምን ላይ ኢንዲቪጁዋል ራይት ላይ ኤክሰርሳይዝ ያደርጋሉ እያስባለሁ እስከማውቀው ድረስ እና በቃ ግለሰቦች ላይ ያተኮረ ይሆናል። ከንብረት ጋር ተያይዞ ምናምን ሌሎች ነገሮች ይኖራሉ እና እርስ በርስ ያለን ግንኙነትን ያሳጣናል ብዬ አስባለሁ። በደንብ የኢንዲቪጁዋል ራይት ኤክሰርሳይዝ የሚደረግ ከሆነ ማለት ነው። ቢኮዝ የማጆሪቲ እንትን አድርግም ሪስፔክት አድርግም ብዬ አስባለሁ እና በተለይ የአናሳ ብሔሮችን መብቶችና ማንነትን አደጋ ላይ ሊጥል ይችላል ብዬ አስባለሁ። ኢንዲቪጁዋል ራይትስ ስመለስ የቡድን መብቶች ላይ ደግሞ አሁን ኢትዮጵያ ላለችበት ደግሞ በተወሰነ ጊዜ አሁን አይደለም አሁን ትንሽ አንዳንድ የትኛው ነው ብሎም ለመለየትም ይከብዳል ብዬ አስባለሁ። ግሩፕ ራይት ላይ ብሔረሰቦችና ህዝቦች መብቶች አሁን እንደምታዩት ከመንግስታችንም አይደለም ከዛ ይጀምራል። ገና
ውስጡን አንቀጽ 1 ላይ ሲጀምር ሰዎችና ህዝቦች እና ጥቅም አለው። አንደኛው ባህልን ወይም ካልቸር ኤክሰርሳይዝ እንዲደረግ ያደርጋል። ብሔር ማንነትን እውቅና ይሰጣል ብዬ አስባለሁ። ያው እኛ ሀገር ታሪካዊ ቅሬታዎችን ለመፍታት አልጠቀመንም እንጂ ለዛም ሁላ ሊጠቅም ይችላል ብዬ አስባለሁ። የቡድን ራይትስ ወይም ደግሞ የብሔር ማንነትን ያመጣል ብዬ አስባለሁ። ሰላምና መረጋጋትንም አሁን የኛ በቃ ተቃራኒ የሆነ ነው እንጂ ያመጣል ብዬ አስባለሁ። ጉዳቶቹ የግለሰብ መብቶችን አንድ ኢንዲቪጁዋል ሲሆን ለምሳሌ ብሔረሰብ ውስጥ ያለ አንድ ኢንዲቪጁዋል ምንም አይደለም እንደማለት ነው። የቡድን ራይት በደንብ ኤክሰርሳይዝ የሚደረግ ከሆነ ማለት ነው። ስለዚህ የግለሰብ መብትን ይገድባል ለሮፍቲንግ ማለት ነው። ስለዚህ ከዛ አንፃር የራሱ የሆነ ጉዳት አለው። የዳይቨርሲቲንም በደንብ ሪስፔክት ቢያደርግም የግለሰብ መብትን ግን እንትን ያደርጋል፣ ዲስከሬጅ ያደርጋል ማለት ነው። መነጣጠልን መከፋፈልን ደግሞ ያመጣ ይችላል። አሁን እንደምናየው ብሔር ቤዝድ የሆነ መንግስት እንዲዋቀር ወይም ደግሞ ኤክሰርሳይዝ እንዲደረግ ያደርጋል። ደግሞ ለሌሎች ለግለሰቦችም ለሌሎች ብሔሮችም እንትን ያደርጋል። አሁን እንደምናየው ብዙ ኤክሰርሳይዝ እየተደረጉ ያሉ እንትኖችን ብታያቸው የሆነ ፖዚቲቭ የሆነ አይነት ፒስ ኦር ፖለቲካ እንትን እንዳይኖር ያደርገዋል ያስባሉ። ያ አንደኛ ጉዳቱ ነው ብዬ ወይም ደግሞ መጥፎ ጎኑ ነው ብዬ ነው የማስበው። እና ከነዚህ አንፃር ግጭት እንዲያባብስ ይችላል። ቢካዝ ለብሔር ነው ምናምን የሚሆነውና የሀብት ክፍፍል ጋር ተያይዞ እንደምናየው የቦርደር ወይም ደግሞ የክልል ወሰን ጋር ተያይዞ አሁን የምናያቸው የአናሳ ቡድኖች ጋር መብት ጋር ዙሪያ ደግሞ ተያይዞ ደግሞ ግጭቶች፣ ኮንፍሊክቶች ምናምን ሊፈጠሩ ይችላሉ ብዬ አስባለሁና ከዛ አንፃር የራሱ የሆነ ጉዳት አለው ማለት ነው። ስለዚህ ሁለቱም የራሳቸው ጥቅምም ጉዳትም አላቸው ብዬ የማስበውና በሚዛናዊ በሆነ መንገድ ሁለቱንም ኤክሰርሳይዝ ማድረግ የምንችል ከሆነ እንደ ሀገርም አይ ቲንክ ምንድንበት ሞር ደግሞ ከዚህ ከዲሞክራሲ ስርዓት ወይ ሲስተም ጋር ሞር ኤክሰርሳይዝ እናደርጋለን ብዬ አስባለሁ። አመሰግናለሁ። ቴንክ ዩ አቶ ሰከመታ። ቴንክ ዩ ሶ ማች ኔ ቴንክ ዩ። ጥሩ ገለጻ ነው ያደረግክበት። በጣም ደስ ይላል። አሁን ላይ ኔትወርካችን ቆንጆ ሆኗል። ባይዘው በደንብ እየተሰማኝ ነው እኔም ጋር የነበረው ሌሎቻችንም ጋር እንዲሁ እንደሰማችሁት እና ብዙ የያዝናቸው ሀሳቦች እንዳሉ አምናለሁኝ። ያው እንግዲህ ሰዓት ጊዜ ነው ዛሬ የቀረበልን ጽሁፍ ስለ ጊዜ በጣም እንድንሰስት አድርገውናል። ያለን ሰዓት ወደ 3 ሰዓት ከ20 ይላል። ከዚህ በኋላ ደግሞ በጣም ዋና ወሳኝ የምንላቸው ፕሮግራሞችም እየቀሩን ከመሆኑ ጋር እዚህ ጋር አዲስ ጆይን ያደረጋችሁ ሰዎች አላችሁ። ወደዛ ከመቀጠል በፊት እንኳን ደህና መጣችሁ ለማለት እወዳለሁኝ። ይህ የኤልፎርጅ እና ጃሬስ አንድ ላይ በመሆን የሚያዘጋጁት የቴሌግራም የዲያሎግ ሴሽናችን ነው። ይህ 57ኛው ሴሽናችን ነው ማለት ነው። ሁሌ በየ2 ሳምንቱ የምናካሂደው የውይይትና የምክክር መድረካችን ነው። ሰው እንኳን ደህና መጣችሁ። ወደ ቀጣይ ፕሮግራም ልገባ ነው ማለት ነው። ሰው እንግዲህ መሀላችን የሚገኙት የክብር እንግዳችን የሂውማን ራይትስ ፕራክቲሽነር ኖህ ዩሱፍ ናቸው ማለት ነው። እሳቸው ራሳቸውን ያስተዋውቁንና አጠቃላይ ከዚህ በፊትም ስንወያይባቸው ስለነበሩ እንዲሁም ደግሞ ከዚህ በኋላ ምን አነሳቸዋለን ብለን ካሰብናቸው ሀሳቦች ጋር ተያይዞ ሙያዊ ፕሬዘንቴሽናቸውን ያቀርቡልና እንቀጥላለን ማለት ነው። ቴንክ ዩ ሶ ማች ነው። አሁን መቀጠል ትችላለህ። እንደምን አመሻችሁ? እሺ፣ መልካም ውይይታችሁን እየሰማው ነበር። ጥሩ ሀሳቦች ናቸው የተነሱት። ራሴን ለማስተዋወቅ ያክል ኖህ እባላለሁኝ። የህግ ባለሙያ ነኝ። በተለየ ሁኔታ ደግሞ የሰብአዊ መብት ባለሙያ ነኝ። በሰብአዊ መብት ስራ ላይ ወደ 5 ዓመት ሰርቻለሁ። በመምህርነት ወደ 3 ዓመት ሰርቻለሁኝ። ከዛ ባለፈ ተማሪም እያለሁ መምህርም ሆኜ በተለያዩ ሀገር ውስጥና ዓለም አቀፍ የህግ ውድድሮች ላይ ተሳታፊ ነበርኩኝ። የባክግራውንዴ በህግና ያው የሰብአዊ መብት ነው። ከረንትሊ ደግሞ ዓለም አቀፍ ግንኙነት እና ዲፕሎማሲ ላይ እያጠናሁ እገኛለሁ።
ይህንን ስለ ራሴ ካልኩኝ ወደ ጉዳያችን መግባት እንችላለን። ያ ተሰምቶናል። አመሰግናለን። ነው መቀጠል ይችላል። መልካም። እሺ ከምኖቹ ልጀምር? ከመጀመሪያው ካነሳናቸው ሀሳቦች ጀምሮ ብትጀምር ደስ ይለናል። ግን ያው በዋናነት ደግሞ ይሄ ከህግ ጋር ተያይዞ በተለይ ኢትዮጵያም ዓለም አቀፍ ህጎችም እንዲህ ከኢንዲቪዥዋል እና የግሩፕ ራይት ጋር ተያይዞ ምንድን ነው ያለው ነገር እሱ ላይ በደንብ ስትረስ ብታደርግ ደስ ይለናል። መልካም። እንግዲህ አንዳንዶቻችሁ እንዳነሳችኋቸው ነው። በአብዛኛው ያው ርዕሱ የሚለው የግልና የቡድን መሰረታዊ ፍላጎቶች እና መብቶች ነው የሚለው። በህግ ደረጃ እንግዲህ የሚለው የትኩረት ያለው የግልና የቡድን መብቶች የሚለው ላይ ነው። ፍላጎቶች ያው በመብቶች ውስጥ ሊካተቱ ይችላሉ፣ ግን ሌጋሊ ፍላጎቶች ወይም ኒድስ የሚል ሪኮግኒሽን የላቸውም በመብቶች ውስጥ ስለሚካተቱ ማለት ነው። ስለዚህ የግልና የቡድን መብቶች ላይ ሞር ትኩረት እናደርጋለን። ግን ፍላጎቶችም ቅድም እንደተነሳው ያው የግል እና የቡድን መሰረታዊ ፍላጎቶች የምንላቸው ያው የሰውን ልጅ ክብሩን፣ ደህንነቱን እና እድገቱን የሚወስኑ እንዲሁም ለነዛ ነገሮች መሰረታዊ የሆኑ አንድ ሰው እንደ ሰው ሰብአዊ ክብሩ ተጠብቆለት እንዲኖር ወይም ደግሞ እንዲያድግ የሚያደርጉ መሰረታዊ ነገሮች ናቸው የግል እና የቡድን መሰረታዊ ፍላጎቶች የምንላቸው። ቅድም አንድ ተሳታፊ ሲጠቅሳቸው ነበር። የምግብ የማግኘት መብት፣ የጤና፣ ትምህርት፣ ደህንነት የማግኘት መብት እንዲሁም የተለያዩ ኒዶቻችንን የማግኘት መብቶች መሰረታዊ ፍላጎቶች ብለን እንድንይዛቸው እንችላለን። እንደ ግሩፕ ደግሞ ስናየው እነዚህ ነገሮች ምሳሌ ደህንነት እና ሰላም እንዲሰማን ወይም ደግሞ ፒስ ኤንድ ሴኩሪቲ የማግኘት መብት የማግኘት ፍላጎት ምሳሌ እንደ ግሩፕ ሊሆን ይችላል። ይሄንን ኤክሰርሳይዝ የምናደርገው ይሄንን ፍላጎት ኢንፋክት ማንኛውም ሰው የግል ደህንነቱ እና ሰላሙ እንዲጠበቅ መንግስት ፕሮቴክት ሊያደርገው ይገባል። ነገር ግን ደግሞ እነዚህ ሞር ኦፍ ወይም ደግሞ በአብዛኛው የቡድን ፍላጎት ብለን ልንይዛቸው እንችላለን። ፒስ ኤንድ ሴኩሪቲ ወይም ደግሞ ሰላም እና ደህንነት የመጠበቅ ፍላጎት ብለን ልንይዘው እንችላለን። ምሳሌ አሁን የምታዩት ከረንት ሲቹዌሽን ለመግለጽ የሴቶች መብት ወይም ደግሞ ከጾታዊ ጥቃት የመጠበቅ መብት እንደ ግለሰብ ኤክሰርሳይዝ የሚደረግ ነው። ነገር ግን ወደ ሳውዝ አፍሪካ ሄዳችሁ ካያችሁት በግሩፕ ወጥተው ነው ደህንነታችን ይጠበቅ ወይም ደግሞ ሰላማችን ይጠበቅ እያሉ ያሉት። በኢትዮጵያ ውስጥ የምታዩት በጾታዊ ጥቃት አስከፊ ደረጃ ላይ ወይም ፕሪቫለንት ከመሆኑ የተነሳ ሴቶች በጋራ ሆነው የሴቶች ሰላምና ደህንነት ይጠበቅ ኢንፋክት የሌሎቹም እንዳለ ሆኖ ይጠበቅ የሚሉት እንደ የቡድን ፍላጎት ተደርጎ ሊወሰድ ይችላል በአብዛኛው። ለምን ያ መብት የሌሎቹ ወይም ደግሞ የአንድ ግለሰብ በዛ ውስጥ ያለው የአንድ ግለሰብ የአንድ ሴት ሰላምና ደህንነት ወይም ደግሞ ከጾታዊ ጥቃት ነፃ የመሆን መብት በአብዛኛው ከሌሎች ጋር ቢከበር የተሻለ ኮሌክቲቭ ቮይስ ኖሮት በደንብ ሊጠበቅ ይችላል ከሚለውም ጋር አብሮ ይሄዳል ማለት ነው። ስለዚህ በግሩፕ የምናያቸው የሰላምና ደህንነት መብቶች የቡድን መሰረታዊ ፍላጎቶች ብለን እንድናያቸው እንችላለን። የግልና የቡድን መብቶች ብለን ስንመጣ እንግዲህ የግለሰብ መብቶች የምንላቸው ናቸው የግል መብቶች ብለን የምንይዛቸው ወይም ኢንዲቪጁዋል ራይትስ ብለን እንላቸዋለን። ከእያንዳንዱ ሰው ክብር፣ ግለሰባዊ ሉዓላዊነት ስል ኦቶኖሚ የምንለው ነው። ያው የእያንዳንዱ ሰው ክብር ስንል ሂውማን ዲግኒቲ፣ እነዚህ ያው ማንኛውም ሰው የራሱ የሆነ ዲግኒቲ ያለው ወይም ደግሞ ክብር አለው ከነሱ የሚመነጭ ናቸው። እንዲሁም ደግሞ ከነፃነቱ የሚመነጩ ናቸው። ሁሉም ሰው ሲወለድ ነፃ ሆኖ ነው፣ እኩል ሆኖ ነው። እንዲሁም ደግሞ ሰብአዊ ክብር ይዞ ነው የሚወለደው። እነዚህ ግለሰብ ወይም የግለሰብ መብቶች የምንላቸው ከእያንዳንዱ ሰው ክብር፣
ግለሰባዊ ሉዓላዊነት ወይም አውቶኖሚ እና ነፃነት የሚመነጩ ናቸው። ይሰማል አይደል? ያው የተሰማን ነው። መቀጠል ይችላል። አሁን መልካም። መልካም። የቡድን መብቶች ወይም ደግሞ ግሩፕ ራይትስ ወይም የጋራ መብቶች ልንላቸው እንችላለን። ኮሌክቲቭ ራይትስ የምንላቸው ደግሞ መብቶቹ የተሰጡት ለሆነ ግሩፕ ነው ወይም ደግሞ ለሆነ ቡድን በጠቅላላ የተሰጡ ናቸው። እዛ ቡድን ውስጥ ያለው ግለሰብ እንደ ግለሰብ ሳይሆን እነዛን ነገሮች የሚያገኛቸው እንደ ቡድን አባልነቱ ነው ማለት ነው። ስለዚህ ለሆነ ቡድን የተሰጡ እንጂ ለግለሰብ የተሰጡ አይደሉም። የቡድን መብት ወይም ደግሞ የቡድን መብቶች እና ነፃነቶች የቡድን መብቶች የምንላቸው ማለት ነው። የቡድኑ ባለቤት ቡድኑ ራሱ ነው። እንግዲህ እነዚህ ነገሮች አብስትራክት ሊሆኑ ይችላሉ። ምሳሌ አንድን ኢንዲቪጁዋል ወይም የግለሰብ መብት ስንል ግለሰቡን መንካት ትችላላችሁ፣ መዳሰስ ትችላላችሁ ምናምን ወይም ደግሞ ማውራት ትችላላችሁ የሰው መብቶች ስለሆኑ። ነገር ግን የቡድን መብት ስንለው ቡድኑን አብስትራክት ወይም ደግሞ ፊክሽስ የሆነ ነገር ነው ማለት ነው የቡድን መብት ስንል። ስለዚህ የቡድኑን ልንዳስሰው አንችልም፣ ግን መብት አለው። በዛ ውስጥ ያሉ ኢንዲቪጁዋሎች ወይም ግለሰቦች ግን ቡድኑን ስለሚመሰርቱት ምንም እንኳ አብስትራክት ቢሆንም ያ ቡድን እነዛ ኮሌክቲቭ ሰዎች እያንዳንዳቸው መንካት ይቻላል። እነሱ መብት አላቸው። አንድ ግለሰብ መብቱን ሊያገኝ የሚችለው የቡድን መብት ሊያገኝ የሚችለው የዛ ቡድን አካል በመሆኑ ብቻ ነው ማለት ነው የዚህ ተጠቃሚ ሊሆን የሚችለው። የቡድን መብት እንግዲህ ዓላማው ማይኖሪቲዎችን ወይም ደግሞ ዳጣን የሚባሉትን መጠበቅ ሊሆን ይችላል። ዓላማው ግን የቡድኑን ጥቅሞች ማስከበር ነው፣ ወይም በዛ ቡድን ውስጥ ያሉትን ግለሰቦች ስብስብ ማስከበር ላይ ነው ማለት ነው። አይ ሆፕ እነዚህ ነገሮች ቀላል ናቸው ብዬ አስባለሁ። የግለሰብ መብት የምንላቸው ግለሰብን ብቻ የሚመለከቱ ከእያንዳንዱ ሰው ክብር፣ ግለሰባዊ ሉዓላዊነት፣ ነፃነት የሚመነጩ ናቸው። የቡድን የምንላቸው ግን የሆነ ቡድን አለ፣ የእሱም ቡድን ዓላማና ጥቅም ለማስከበር የምንሰጠው መብት ነው ማለት ነው። ወደፊት ደግሞ እያብራራን ስንሄድ የምንረዳ ይሆናል። እኔ ጥያቄ አለ በዚህ ጉዳይ ላይ ሜቢ ኦኬ ቴንክ ዩ። ጥሩ ማለት በሁለቱ መሀል ያለውን ልዩነት በደንብ በሚያሳይ መልኩ ነው ያብራሩልን እንግዳችን። እስኪ ከዚህ ጋር ተያይዞ ሀሳብ ወይም ደግሞ እንዲጨመር ብላችሁ የምታስቡት ነገር ካለ ከእናንተ ሀሳብ ጋር ተያይዞ እድሉን እየተሰጠን ነው ማለት ነው። እድሉን መጠቀም እንችላለን። ኦኬ ከሌለ ቀሪዎቹ ላይ መቀጠል እንችላለን ነው። አሁን መቀጠል ይችላል። እሺ ያው የግለሰብ ላይ ትንሽ ለማለት የግለሰብ መብቶች የምንላቸው ዋና ዓላማቸው ግለሰቡን ወይም አንድን ሰብአዊ አካል ወይም ሰብአዊ ሰው መጠበቅና ነፃነቱን ያለማንም ጣልቃ ገብነት ዊዛውት ኤኒ ኢንተርፊረንስ መብቶቹን ኤክሰርሳይዝ እንዳያደርግ ያው ሊሚቴሽን ወይም ደግሞ ገደቦች ይኖሩታል። በነዛ ገደቦች በህግ መሰረት መብቱን እንዲጠቀምና ግለሰባዊ እድገቱን እንዳስኬድ የሚያስችሉ ናቸው። ወደ ሀገራችን ህገ መንግስትና ዓለም አቀፍ ሰነዶች ስንሄድ የኢትዮጵያ ህገ መንግስት ሁለቱንም የግልና የቡድን መብቶች እውቅና ይሰጣል። በአብዛኛው ካያችሁት ከአንቀጽ 14 እና እስከ 27 ድረስ በአብዛኛው የግለሰብ መብቶች ወይም ደግሞ የግል መብቶች የምንላቸው እውቅና ይሰጣል ለነሱ። እንዲሁም የግለሰብ መብቶች ከዛም ባለፈ ምሳሌ ማህበራዊ የጤና የምንላቸው ዴሞክራቲክ ራይትስ ተብለው ከዛም በላይ ወደ 44 እንደዛ ሊገኙ ይችላሉ። ነገር ግን በአብዛኛው ከአንቀጽ 14 እስከ 27 ድረስ የግለሰብ መብቶችን እውቅና ይሰጣል። የቡድን መብቶችም እንዲሁ ከዛ አንቀጽ ወደዛ ያሉት የቡድን መብቶች በአብዛኛው ሪፍሌክት የተደረጉባቸው ናቸው። ግን የግለሰብ መብቶችም አብረው አሉት። እንዲሁም ደግሞ ፖሊሲን በሚደነግገው አንቀጽ 85፣ 86
እስከ 92 አካባቢ ድረስ የቡድን መብቶች በፖሊሲ በህገ መንግስቱ የፖሊሲ እና የሀገር አቀፍ ተልእኮች ነው የሚለው ላይ እንደዚሁ ተገልጸው ይገኛሉ። እንግዲህ የግለሰብ መብቶች የምንላቸው የቅድምም ሲጠቅስ ነበር አንድ ተሳታፊ የመኖር መብት አንቀጽ 15 ላይ ልታገኙት ትችላላችሁ። ህገ መንግስቱ የሚከፍለው እንግዲህ የሰብአዊ መብትና የዴሞክራቲክ መብት ተብሎ ነው በሁለት የከፈላቸው። ኢንፋክት በአሁን ባለንበት ግሎባል ወርልድ የኛ ህገ መንግስት ያው የተረቀቀው 1995 አካባቢ ስለሆነ ያኔ ያለውን የመብቶች ወይም የሰብአዊ መብቶች እድገት እንዲሁም ደግሞ አርቃቂዎቹ በዛን ጊዜ ያላቸውን የፖለቲካ ፍላጎት እና የእውቀት ደረጃ ነው የሚያሳየው እንጂ ምንም እንኳን ከዓለም አቀፍ ከዩዲኤችአር ወይም ደግሞ የዓለም አቀፍ የመብት ሰነዶች ከሚሉት ቢሆንም የተወሰዱት አብዛኞቹ በዛ ጊዜ ያለውን ነው የሚያመለክተውና የሰብአዊና የዴሞክራቲክ መብቶች ብሎ ነው የከፈላቸው። ግን የዴሞክራቲክ መብቶች የሚባሉት ያን ያህል አሉ ለማለት ያስቸግራል። ሜቢ ከኢሌክሽን ጋር የተያዙ ከመምረጥ ጋር የተያዙት የዴሞክራቲክ መብት ሲቲዝንሺፕ ጋር የተያዙት የዴሞክራሲ መብቶች ብለን ልንላቸው እንችላለን እንጂ የዴሞክራሲ መብቶች የሚለው አገላለጽ በህገ መንግስቱ በአሁኑ ሰዓት አይ ቲንክ ወደ ኋላ የቀረው ወይ ደግሞ ትክክል ያልሆነ አገላለጽ ነው የሚሉ ብዙ ትችቶች አሉበት። አብዛኛው የዴሞክራቲክ መብቶች ተብለው የተገለጹት የሰብአዊ መብቶች ናቸው። ምሳሌ የዴሞክራቲክ መብቶች ብሎ የራስን በራስ የመወሰን መብት ብሎ ሊያስቀምጥ ይችላል። ወይም ደግሞ ፍሪደም ኦፍ ኤክስፕሬሽን ወይም ደግሞ የመሰብሰብ መብት ብሎ ሊል ይችላል። እነዚህ ነገሮች ግን የሰብአዊ መብቶች ናቸው አሁን ባለው የዓለም አቀፍ አንደርስታንዲንግ መሰረት ማለት ነው። ወደ ግለሰብ መብቶች ስንሄድ የመኖር መብት አንቀጽ 15 ላይ ይደነግጋል። የሰዎች ደህንነት መብት አንቀጽ 16 ላይ አለ። የግል ህይወት የመከበር መብት እያለ እስከ 27 ይጠቅሳቸዋል። የተያዙ ሰዎች መብት፣ የታሰሩ ሰዎች መብት እያለ ይጠቅሳቸዋል። እነሱን ነገሮች እነሱ የግለሰብ አንድ ሰው እንደ ግለሰብ ሊያገኛቸው የሚገባ መብቶች ናቸው። ምሳሌ የመኖር መብት ማንም ሰው ህይወቱ በህግ ከተደነገገው ስርዓት ውጪ ሊገፈፍ አይችልም ይላል ህገ መንግስቱ። ይሄ እንግዲህ እንደ ግለሰብ የምናገኘው መብት ነው። የሰውነት ደህንነት መብት ከአሰቃቂ ኢሰብአዊ ክብር ከሚነኩ አያያዝና ቅጣቶች ነፃ መሆን የሚለው ምሳሌ የሞት ፍርድ በእኛ የወንጀል ህግ አለ። እሱን አንድ ሰው ቢፈረድበትና ተፈጻሚ ሁን ቢባል በአሰቃቂ ሁኔታ ወይም ክብሩን በሚነካ ሁኔታ ሰውየው ቅጣቱ ሊጣልበት አይገባም። ምንም እንኳ ክብርን የማይነካ የሞት ፍርድ ባይኖርም ግን እንደዛ ሊደረግበት አይገባም የሚለውን ልናነሳ እንችላለን። የግል ህይወት የመከበር መብት አንቀጽ 26 ላይ ምሳሌ አንድ ግለሰብ መኖሪያ ቤቱም ሆነ ሰውነቱ፣ ንብረቱ ወይም ደግሞ በግል የሚደረጉት ግንኙነቶች በስልክም ይሁን በፖስታ የሚልካቸው ነገሮች ከመደፈር የመጠበቅ መብት አለው። ወይም ደግሞ እነዛ ነገሮች ፕሮቴክትድ ናቸው። የግል ህይወት መብት የምንለው ፕራይቬሲ ነው። ራይት ቱ ፕራይቬሲ። ምሳሌ ማንም ሰው ወይም ደግሞ የህግ አካላትም ከፍርድ ቤት ማዘዣ ሳይዙ እንግዲህ ተፈጻሚነቱ ሊለያይ ይችላል ከህገ መንግስቱ ግን ከፍርድ ቤት መያዣ ሳይዙ ቤትን መበርበር ወይም ደግሞ እኛን አስቁመው ስልካችንን የማየት እንደዛ ነገሮች አይችሉም ይላል ህገ መንግስቱ። እነዚህ የግለሰብ መብቶች የምንላቸው ናቸው። እንግዲህ ግለሰብን እንደምታዩት ግለሰብን ለመጠበቅ የእኛን ሰብአዊ መብት ለመጠበቅ የታለሙ ናቸው። ወደ ቡድን ስንሄድ ደግሞ የቡድን መሰረታዊ መብቶች የምንላቸው የራስን እድል በራስ የመወሰን መብት አንቀጽ 39 ሁላችሁም ታውቁታላችሁ። በጣም ኮንትሮቨርሻል የሆነ አርቲክል አንቀጽ ነው ተብሎ ስለሚነገር የራስን እድል በራስ የመወሰን መብት፣ በዚህ ውስጥ እንግዲህ ራስን የማስተዳደር መብት፣ የባህል መብት፣ የቋንቋ ጥበቃ መብት
የቋንቋ ጥበቃ ስንል በቋንቋችን የመጠቀም ቋንቋችንን የማሳደግ አለ። የባህል መብት ስንል ባህላችንን የማሳደግ አይደንቲቲያችንን የመጠበቅ እነዚህ ነገሮች ይይዛል። የራስን የማስተዳደር መብት ስንል ደግሞ ሰዎች በራሳቸው ምሳሌ አንድ ብሔር ሊሆን ይችላል ወይም አንድ ጎሳ ሊሆን ይችላል። አብዛኛው ህገ መንግስቱ ላይ ያለው እንግዲህ ህዝቦች፣ ብሔር ብሔረሰቦች ነው የሚለው። እነሱ ራሳቸውን በራሳቸው የሚያስተዳድሩበት ሁኔታን ይይዛል። የቡድን መሰረታዊ መብቶች የምንላቸው እንግዲህ እንደ ቡድን ኤክሰርሳይዝ የምናደርጋቸው ናቸው ብለናል። ምሳሌ አንድ ሰው የራሴን እድል በራሴ የመወሰን መብት አለኝ፣ ቤቴን ይዤ ከኢትዮጵያ እገነጠላለሁ ወይም ደግሞ ራሴን አስተዳድራለሁ፣ ከዚህ ቀበሌ ውጭ ነኝ ማለት አይችልም። እንደ ግሩፕ ወይም እንደ ቡድን ኤክሰርሳይዝ የምናደርጋቸው ነገሮች ናቸው። ምሳሌ የአርብቶ አደሮች የመሬት መብት አንቀጽ 40 ንዑስ አንቀጽ 5 ላይ ወይም ደግሞ እናንተም ሰምታችሁ ከሆነ የመሬት መብቶች አላቸው። የኢትዮጵያ አርብቶ አደሮች ነፃ መሬት ለግጦሽ እና ለእርሻ እንዲሁም ከገዛ መሬታቸው ያለመፈናቀል መብት አላቸው። አርብቶ አደሮች የሚለው ህገ መንግስቱ ፓስቶራሊስትስ ብሎ ነው የሚገልጸው። እነሱ አሁን እንደ ግሩፕ ነው ወይም ደግሞ እንደ ቡድን ነው ይሄንን መብት ኢንጆይ የሚያደርጉት ወይም ደግሞ የሚያገኙት ማለት ነው። ስለዚህ ያለመፈናቀል መብት፣ የአርብቶ አደሮች ያለመፈናቀል መብት ወይም ደግሞ ነፃ የመሬት ግጦሽ መብት፣ የቡድን መብት አርብቶ አደሮች የምንለው እንግዲህ የሆኑ ግለሰቦች ወይም የሆኑ ሰዎች አርብተው የሚያድሩ ሰዎች የፈጠሩት ቡድን ነው ማለት ነው። እነዚህ የቡድን መሰረታዊ መብቶች ተብለው በህገ መንግስቱ የተገለጹት ናቸው። በዓለም አቀፍ ደረጃ እንግዲህ እነዚህ መብቶች ምሳሌ ራስን በራስ የማስተዳደር መብት በዓለም አቀፍ የሲቪል እና ፖለቲካ መብቶች ሰነድ ላይ እንዲሁም ደግሞ በዓለም አቀፍ የኢኮኖሚ ባህል እና የኢኮኖሚና የባህል መብቶች ሰነድ ላይ ኢኮኖሚክ ኤንድ ሶሻል ካልቸራል ራይትስ ኮንቬንሽን የምንለው አለ። ይሄኛው ደግሞ ICCPR እንለዋለን በህግ የኢንተርናሽናል ኮቬናንት ኦን ሲቪል ኤንድ ፖለቲካል ራይትስ የሲቪል እና የፖለቲካ መብቶችን ለመደንገግ የወጣው ሰነድ አለ። እንግዲህ ኢትዮጵያ የሱ በአንቀጽ 9 በህገ መንግስታችን አንቀጽ 9 ንዑስ አንቀጽ 4 ላይ እነዚህ የዓለም አቀፍ ሰነዶች አባል ነች። ስለዚህ እዛ ላይ ያሉት መብቶች በእኛም ሀገር ተፈጻሚ ናቸው። ሌሎች ብዙ አሉ። የአፍሪካን ቻርተር ኦን ሂውማን ኤንድ ፒፕልስ ራይትስ የምንለው ሰነድ አለ። አፍሪካን ቻርተር ወይም ደግሞ የአፍሪካ የመብቶች ሰነድ የምንለው አለ። የእሱም ኢትዮጵያ እንደ ኤዩ አባልነታችን በህገ መንግስቱ አንቀጽ 9 ንዑስ አንቀጽ 4 መሰረት እነዚህ ሰነዶች የኢትዮጵያ አካል ናቸው። እነዛ ሰነዶች ላይ ያሉትን መብቶች ማንኛውም ኢትዮጵያዊ ተጠቃሚ መሆን አለበት ወይም ደግሞ መጠየቅ ይችላል ማለት ነው። ስለዚህ በእነዚህ ምሳሌ የአፍሪካን ቻርተን ብናየው ከአንቀጽ 19 እስከ 24 አካባቢ ድረስ 22 አካባቢ ድረስ የቡድን መብቶችን ያስቀምጣል። ከነዚህ የቡድን መብቶች ፒፕልስ ራይት ብሎ ነው የሚያስቀምጣው ወይም ደግሞ የህዝቦች መብት የግለሰብም ናቸው ግን የህዝቦች መብት ብሎ ነው የሚያስቀምጣቸው። ምሳሌ ራስን በራስ የመወሰን ሊሆን ይችላል። the right to development ወይም ደግሞ የእድገት መብት ብሎ ያስቀምጠዋል። ሌላው ደግሞ የክሊን ኢንቫይሮንመንት the right to clean environment ምሳሌ ማንኛውም ግለሰብ እንደ ግለሰብ በነፃ ይሄ በንጹህ በሆነ አካባቢ የመኖር መብት አለን። ነገር ግን ደግሞ እዛ አፍሪካ ቻርተር ላይ ያስቀመጠው እንደ ፒፕልስ ራይት ብሎ ነው። እንግዲህ የራሱ መነሻዎች ሂስቶሪካል መነሻዎች አሉት። the right to use our own natural resources ብሎ ያስቀምጣል። እንዲሁም እነዚህ የቡድን መብቶች ወይም ደግሞ የህዝቦች መብት ብሎ ያስቀመጣቸው ናቸው። ምክንያቱም ምሳሌ አንድ ግለሰብ ወይም አንዱ አርሶ አደር አሁን እያረሰ ኦር እኔ ቤት እየገነባው እዚህ አዲስ አበባ የሆነ ወርቅ ወይም ዳይመንድ ባገኝ የምገነባበት ቦታ ላይ
ያ ናቹራል ሪሶርስ የኔ ግለሰብ አይደለም፣ የሀገር የህዝብም የመንግስትም ነው። ስለዚህ እሱ አሁን ናቹራል ሪሶርስ የሚለው እንደ የቡድን መብት ተብሎ ሊወሰድ ይችላል ማለት ነው። ሌላው ደግሞ በንጹህ አካባቢ የመኖር መብት እንግዲህ በግልጽ በሆነ ሁኔታ የአፍሪካን ቻርተር ሪኮግናይዝ ያደርገዋል። እንደ የህዝቦች መብት ብሎ ነው ሪኮግናይዝ የሚያደርገው። እንዲህ መሰረቶቹ የነዚህ መብቶች የህዝቦች መብት መባላቸው ምሳሌ አሁን ያልነው የናቹራል ሪሶርስ the right to use our own natural resource ከኮሎኒያሊዝም ጋር ይያያዛል። በፊት ዩሮፒያንስ መጥተው ያው የአፍሪካን ሪሶርስ ሲወስዱት ስለነበር ቻርተሩም በዛው አካባቢ ከኮሎኒያሊዝም እንደወጡ የአፍሪካ ሀገሮች አዶፕት የተደረገ ስለነበር እና ያንን ኤክስፕሎቴሽን ለማስቀረት ኢንዲጂነስ ወይም ደግሞ አፍሪካን የሚላቸው ኢንዲጂነስ ላይሆን ይችላል፣ ሁሉም አፍሪካዊ የራሱን ናቹራል ሪሶርስ እንዲጠቀም ለማድረግ አልሞ ነው። እንዲሁም ደግሞ the right to clean environment የሚለው የተለያዩ ብክለቶች በተለያየ ማይኒንግ ይደርሱ ስለነበር እሱንም ታሳቢ ለማድረግ ማንኛውም ሰው በሚሊዮኖች ሰዎች የሞቱባቸው አሉ። እንደ ናይጄሪያ የኡጉኑኝ ህዝቦች የምንላቸው አሉና ሼል ፔትሮሊየም ካምፓኒ በሚያደርገው የኦይል ወይም ደግሞ ጋዝ መፈለግ ወይም ደግሞ ማምረት ላይ በሚለቃቸው ምክንያቶች በመቶ ሺዎች ሰዎች ሞተዋል እና እንደዛ አይነት ነገሮችን ለማስቀረት the right to clean environment እንደዚሁ ሪኮግናይዝ አድርጎታል እንደ የህዝቦች መብት ብሎ። ስለዚህ እነዚህ በአፍሪካን ቻርተር ኢትዮጵያም አባል የሆነችበት ነው፣ ሪኮግናይዝ የተደረገ ነው። ራስን በራስ የማስተዳደር መብት ደግሞ እንደዚሁ በሁለቱ ዓለም አቀፍ ሰነዶች የሲቪልና የፖለቲካ መብቶች ሰነድ እንዲሁም ደግሞ የኢኮኖሚ ICESCR ይባላል ኢንተርናሽናል ኮቬናንት ኦን ኢኮኖሚክ ሶሻል ኤንድ ካልቸራል ራይትስ የኢኮኖሚ የባህልና የማህበራዊ መብቶች ሰነድ ላይ አንቀጽ 1 ላይ the right to self determination ሪኮግናይዝ ተደርጓል። ያ ማለት ራስን በራስ የማስተዳደር መብት ህዝቦች ወይም ደግሞ ሰዎች፣ ቡድኖች ራሳቸውን በራሳቸው የማስተዳደር መብት አላቸው ብሎ ሪኮግናይዝ ያደርገዋል። ሰው እንደ ዓለም አቀፍ ሰነዶች በእነዚህ ሪኮግናይዝ የተደረጉ የቡድን መብቶች አሉ። ግን በአብዛኛው የሰብአዊ መብቶች ሰነዶች የኛም ህገ መንግስት ጨምሮ ታሳቢ የሚያደርጉት እንግዲህ ሰብአዊ መብቶችም ዴቨሎፕ የሆኑት ከግለሰብ መብቶች ስለሆነ እንደ ግለሰብም ስለሆነ የመጡት ከሂስቶሪካሊ ካየናቸው የሰዎቹን ሊበሪቲ ሪኮግናይዝ ከማድረግ ወይም ነፃነት ከማስፈን አንጻር ተያይዞ ስለሆነ የመጡት ሪፍሌክት የሚያደርጉት የግለሰብ መብቶችን ነው እነዚህ ሰነዶች። ለማጠቃለል ያክል በእነዚህ ጉዳዮች ላይ የግል መብቶች በዋናነት የሚያተኩሩት በግለሰቡ ነፃነትና ክብር ላይ ሲሆን የቡድን መብቶች ደግሞ የሚያተኩሩት የቡድኑን ማንነት፣ ባህል እና ህልውና መጠበቅ ላይ ነው ማለት ነው። እንደ ቡድን ስንደራጅ ወይም ደግሞ እንደ ቡድን ያሉ ሰዎች የሚያገኙት እንጂ እንደ ግለሰብ የሚገኙ አይደሉም የቡድን መብቶች የምንላቸው። ነገር ግን እንደ ቡድን ሲገኙ አንድ ግለሰብ ተጠቃሚ ይሆናል። ሁለቱም መብቶች እንግዲህ እርስ በርስ የተያያዙና የሚደጋገፉ ናቸው። አንዳንዴም ደግሞ ሁለቱ መብቶች የሚጣረሱ ሊሆኑ ይችላሉ። የአንዱ መብት ሪኮግናይዝ መደረግ የሌላውን መብት ጥሰት ሊያስከትል ይችላል። በተለይ ደግሞ የቡድን መብቶች ለግለሰብ መብቶች መጣስ ምክንያት ሊሆኑ ይችላሉ። ምሳሌ አንድ ሰው የመገንጠል መብት አሁን የኤርትራን ብናነሳ ብዙ ኤርትራኖች በዛ ኤርትራ ከኢትዮጵያ በምትገነጠልበት ሰዓት አይ ከኢትዮጵያ ጋር በኮንፌዴሬሽንም ይሁን በምንም አብረን መቀጠል እንፈልጋለን የሚሉ አሉ። ግን ከተወሰነ ፐርሰንት በላይ ደግሞ አብዛኛው ነው የሚባለው አብዛኛው ከ50 በላይ የሆነው የመገንጠል መብት ወይም ደግሞ ኤርትራ እንደ ሀገር ትገንጠል የሚለውን ይደግፉ ነበር። የደገፉት ያው አብዛኛው ስለሆነ
ኤርትራ ለመገንጠል በቅታለች ማለት ነው። ሌሎች ነገሮች የፖለቲካ ምናምን ኢሹዎች ሊኖሩት ይችላሉ፣ ግን ይሄንን ለማስረዳት ያክል ነው። በዛ ውስጥ ግን የግለሰቦች መብቶች ተጥሰዋል ማለት ነው። የግለሰብ መብቶች አደጋ ላይ ሊወድቁ ይችላሉ፣ የቡድን መብቶችን ኤክሰርሳይዝ በምናደርግበት ሰዓት ማለት ነው። ምሳሌ የኮቪድ እንደው በቀላሉ ለማንሳት አንድ ሰው አይ ማስክ አላደርግም ይሄ የግለሰብ ነፃነቴና መብቴ ነው ማለት አይችልም ነበር አይደል በኮቪድ ጊዜ። ስለዚህ ያ የቡድን መብቶችን ለመጠበቅ የአንድን ግለሰብ ወይም ደግሞ የግለሰቦች መብቶች ሊጣሱ ይችላሉ ማለት ነው። የአንዱ መሟላት ብዙውን ጊዜ የሌላውን መሟላት ሊረዳ ይችላል፣ ነገር ግን ደግሞ መጣስም ሊያስከትል ይችላል ማለት ነው። ሌላ አንድ ማድረግ ያለብን የኮል ቱ አክሽን ጥያቄ ነው። እሱ ለሁላችንም የሚሆን ይሆናል። ምጨምርልን ነገር ይኖራል። ኦብቪየስሊ በጣም ደስ የሚል ነገር ስለሆነ እያቀረብክልን ያለው። ከዛ በፊት ግን በጣም የሚገርም እንደ ሀገራችን ኢትዮጵያ ላይ የቡድንና ይሄ በግል ያለው መብቶቻችን ከህገ መንግስቱ ጋር ተያይዞ ምን ይመስላሉ፣ እንደ አህጉርም ደግሞ እንደ ኮንቲነንት ምን ይመስላል የሚለው እንዲሁም ደግሞ በኢንተርናሽናል ደረጃ እና እንደ አህጉርም ሀገራችንም ኢንተርናሽናልም ደግሞ ያለው ህገ መንግስቱ ኢንተግሬት ተደርጎ የሚሰራበትን መንገድ ከምሳሌም ጋር አያይዘህ ያቀረብክልን መንገድ እጅግ በጣም ገላጭም ነበረ። ማንኛውም ሰው ቢሰማው አውቆ የሚሄድበት ተምሮ የሚሄድበት እና እንደ ግልም እንደ ቡድንም ኤክሰርሳይዝ በሚያደርግበት መልኩ ነው የተገለጸልን። በጣም ነው እኔም አመሰግናለሁ። እንደ ኤልፎርጅም ጃሬስም እንዲሁም ደግሞ በአድማጮቼም ስም እጅግ በጣም አመሰግናለሁኝ። እንግዲህ ምን ይባላል አላህ ያክብርልን ነው ለማለት የምወደው። ጥያቄ ካለን ወደ አድማጮቼ ስመለስ ያለን ሰዓት 10 ደቂቃ ብቻ ነው የሚቀረን። በዚህ ሰዓት ጥያቄ፣ ሀሳብ፣ አስተያየትም ካላችሁ እዚሁ ላይ ትቀጥሉና አንድ የመጨረሻ የኮል ቱ አክሽን ጥያቄ አለች። እሷን ተነጋግረንባት የምንዘጋ ይሆናል ማለት ነው። ብዙ ጥያቄ አለ ለእንግዳችንና አይ ቲንክ ቴክስት የተደረገ ጥያቄ ነው። ኦኬ ግሩፕ ላይ እኔ ማንበብ ትችላለህ። መልካም። አይ ቲንክ ታሚ ነው ጥያቄውን ያቀረበው። ግሩፕ ላይ ቴክስት የተደረገው የነዚህ ህጎች መኖር ለሰዎች ወይም ለማህበረሰቦች አብሮነት ያለው አስተዋጽኦ እንዲሁም በግለሰቦችና በቡድኖች መካከል ግጭቶች ካጋጠሙ በኋላ በግጭቱ ተሳታፊ የሆኑ ወይንም ተጠቂ የሆኑ አካላት ወደ ቀድሞ አብሮነታቸው እንዲመለሱ በምን መልኩ ያግዛል የሚል ጥያቄ ነው። ልድገመው እንግዳችን ሄኖክ? አነበዋለሁ እዚሁ ላይ። የእነዚህ ህጎች መኖር ለሰዎች ወይም ለማህበረሰቦች አብሮነት ያለው አስተዋጽኦ እንዲሁም በግለሰቦች እና በቡድኖች መካከል ግጭቶች ካጋጠሙ በኋላ በግጭቱ ተሳታፊ የሆኑ ወይም ተጠቂ የሆኑ አካላት ወደ ቀድሞ አብሮነታቸው እንዲመለሱ በምን መልኩ ያግዛል? እንግዲህ በሁለት ነው የምናየው። የመጀመሪያው የህጎቹ መኖር ለሰዎች ወይም ለማህበረሰቦች አብሮነት የሚለው አስተዋጽኦ። እንግዲህ ህግ መኖር የህግ መኖር ሰዎች ከቫዮለንስም ሆነ ከግጭቶችም ሆነ ከሌሎች ነገሮች እንዲጠበቁ የሚያግዛቸው ነገር ነው። እነዚህ ህጎች ደግሞ የኢትዮጵያን ህገ መንግስትንም ብንወስደው እኛ የምንተዳደረው እንደ ግለሰብ ወይም ደግሞ እንደ ሀገር የምንተዳደርበት በህገ መንግስቱ ነው። ተፈጻሚነቱ ብዙ ነገሮች ሊኖሩት ይችላሉ፣ ግን ህገ መንግስቱ ባይኖር ወይም ደግሞ እነዚህ ህጎች ባይኖሩ እንደ ቶማስ ሆብስ ፈላስፋውን የምታውቁት ከሆነ ስቴት ኦፍ አናርኪ ወይም ደግሞ ግለሰቦች እርስ በርሳቸው የሚባሉበት ስርዓት ሊፈጠር ይችላል የሚለው አለ። እሱንም ደግሞ ሂስቶሪካሊ አይተነዋል። ምሳሌ የነዚህ ህጎች ዋነኛው ጥቅም የነበረው ከኮሎኒያሊዝም በኋላ ሰዎች በጦርነት የደረሰውን ነገር አይተው ተምረው ነው ወደ ጦርነትን ማስቀረት የሄዱት። በሰዓቱ ወርልድ ዋር 2 ወርልድ ዋር 1 እንዲሁም ደግሞ ኮሎኒያሊዝም በአፍሪካኖች ስትረግል የጠፋ ነው ወይም ደግሞ የቆመ ነው ቢባልም በሰዓቱ ኢንፋክት አሁንም ያለ ቢሆን እንደዛ ቢባልም ግን እነዚህ ህጎች
ኮሎኒያሊዝም ወይም ደግሞ ምንድነው በአማርኛ የቅኝ ግዛት እንዲቀር የበኩላቸውን አስተዋጽኦ አድርገዋል። ከቅኝ ግዛት አካባቢ ቢሆንም በእንትን ላይ ያሉት በጥቅም ላይ ያሉት ወይም ደግሞ ኢናክት የተደረጉት። ከዚህ ባለፈ ደግሞ እነዚህ ህጎች ምሳሌ የአፍሪካን ቻርተር ኦን ሂውማን ኤንድ ፒፕልስ ራይትን ብንወስደው እንደ ግለሰብ አንድ ሰው ለቱዋርድስ ኮሚኒቲው ይሄ የአፍሪካን ሴንስ ሪፍሌክት የሚያደርግ ነው። ለአካባቢው ህዝብ፣ ለአካባቢው ማህበረሰብ፣ ለቤተሰቡ ያለውን ዱቲ ያስቀምጣል ወይም ደግሞ ያለውን ግዴታ ቱዋርድስ ኮሚኒቲ ቱዋርድስ ሶሳይቲ ያለውን ግዴታ ያስቀምጣል። ያ ማለት ሰላምን የማስጠበቅ ወይም ደግሞ ለሌሎች ኬር ማድረግ ወይም ፋሚሊውን መንከባከብ ሊሆን ይችላል። እነዚህ ነገሮች ያስቀምጣል። ህገ መንግስቱም የኢትዮጵያ ካያችሁት እነዚህ ነፃነቶች ወይም ደግሞ ፍርድ ቤት ስንሄድ የምንጠይቃቸው መብቶች ያለመታሰር፣ አይ ወንጀል አልሰራሁም ያለመታሰር መብት አለኝ እንደዚህ ብለን የምንጠይቃቸው ወይም ደግሞ የመንግስት ተቋማት የህዝብ ተቋማት ጋር ስንሄድ የምናገኛቸው ሰርቪሶች እነዚህ ህጎች እንደ ሶሻል ኮንትራክት ከመንግስት ጋር ህዝቦች የፈጸሟቸው እንደ ማህበራዊ ውል ማሰሪያዎች ስለሆኑ በእነሱ ተንተርሰን ነው የምንጠይቀው። ማንኛውንም መብታችንንም ይሁን የምንጠይቀው የህዝብ አገልግሎትም ይሁን የግለሰብ አገልግሎትም ይሁን እነሱን መሰረት አድርገን ነው። ምሳሌ የትምህርት የማግኘት መብት፣ ጤና የማግኘት መብት ጤና ጣቢያዎች ላይ ሄደን የግለሰብ የህክምና ቦታዎች ጋር ሄደን ብንጠይቅና የመንግስት የህክምና ቦታዎች ጋር ብንጠይቅ ልዩነት አላቸው አይደል? የግለሰብ ሲሆን ብዙ ልንከፍል እንችላለን። እንደ ራይት ደግሞ እዛ ላንጠቀም እንችላለን። የመንግስት ስንሄድ ግን የህዝብ ስለሆነ የህዝብ በሚለው ይስተካከል እንደዛ ልናገኝ እንችላለን። ስለዚህ እነዚህ ህጎች ከመንግስት ጋር ያለንን ወይም ደግሞ እንደ ማህበረሰብም ከመንግስት ጋር ያለንን እንዲሁም ደግሞ በማህበረሰቦች መካከል በህዝቦች መካከል ያለውን የውል ማሰሪያዎች ናቸው ብለን ልንወስደው እንችላለን ማለት ነው። ስለዚህ ያንን ውል ያፈረሰ መንግስትም ይሁን ግለሰብ ምሳሌ ወንጀል ከሰራን የምንጠየቅበት፣ መንግስት ደግሞ ያጎደለው ግዴታ ካለ ብዙ ግዴታዎች የጎደሉ አሉ። እነሱን የምንጠይቅበት የውል ማሰሪያዎች ናቸው ማለት ነው። ስለዚህ በዚህ መልኩ እንግዲህ እንደ ግለሰብ ወይም ደግሞ እንደ ህዝብ አብሮ ለመኖር ሰዎች አብረው እንዲኖሩ የራሳቸውን በጎ አስተዋጽኦ ያደርጋሉ የሚል ሀሳብ ነው ያለኝ። በግለሰቦች እና በቡድኖች መካከል ግጭቶች ካጋጠሙ በኋላ የግጭቱ ተሳታፊን ተጠያቂ ለማድረግ የሚለው እንግዲህ ፍርድ ቤቶች፣ የፖሊስ ኢንስቲትዩሽኖች በአጠቃላይ የወንጀል ስርዓት ሲስተሙ ወይም የወንጀል ስርዓት አያያዙ በእነዚህ ህጎች ላይ መሰረት ያደረገ ነው። ስለዚህ ጥፋት ካጠፋ አንድ ሰው ወንጀል ከሰራ ተጠያቂ ይሆናል። ያንን ተጠያቂነት በማስፈን ደግሞ ሰዎች ወይም ደግሞ የማህበረሰቦች የተሻለ ህይወት እንዲኖሩ ወይም ደግሞ አብሮነታቸው እንዲቀጥል የሚያደርጉበት የራሳቸው የሆነ አስተዋጽኦ አለ ማለት ነው። ህግ እንግዲህ ሁሉም ሰው በህግ ነው የሚታሰረው። ኢንፋክት በአንድ በኩል የእምነት ህጎች አሉ። ሁሉም ሰው የእምነት ህጎቹን ያከብራል። የእምነት ህጎች ሊሆን ይችላል። ነገር ግን እንደ ማህበረሰብ ወይም እንደ ህዝብ እንድንቀጥል የሚያደርጉን እንዲሁም ደግሞ ለህዝቦች እና ለመንግስት እንደ ልጓም ወይም ደግሞ እንደ ውል አገልግለውን አብሮነታችንን የሚያስቀጥሉን ተጠያቂነትን በማስፈን እነዚህ ህጎች ናቸው ብለን ልንወስድ እንችላለን ማለት ነው። ተፈጻሚነታቸው ግን ምንም ሊሆን ይችላል። ተፈጻሚነት ላይኖራቸው የሚችልበት ሁኔታ ሊኖር ይችላል። ግን እንደ ልጓም ወይም ደግሞ እንደ ማህበራዊ ውል ልንወስዳቸው እንችላለን። ምሳሌ ዓለም አቀፍ ህጎች ባይኖሩ አይሆፕ እየሰማችሁኝ ነው አይደል? አዎ ይሰማናል። ምሳሌ ዓለም አቀፍ ህጎች ምንም ተፈጻሚነት የላቸውም፣ ምንም ጥቅም የላቸውም ብለው አርጊው የሚያደርጉ ብዙ ስኮላሮች ሊኖሩ ይችላሉ። እኔ ግን አላምንም በእነሱ። ተፈጻሚነት የሌላቸው አሉ።
ነገር ግን ዓለም አቀፍ ህግ ባይኖር ሀገራት ትንንሽ ሀገራት ምንም ፕሮቴክሽን አይኖራቸውም ነበር። ማንኛውም ኢሮፒያንስ መጥተው ወይም ደግሞ ኢንፋክት በዓለም አቀፍ ህግ ብቻ ላይታሰሩ ይችላሉ። ነገር ግን ዓለም አቀፍ ህግ እነዚህ ያነሳናቸው በቃ እንደ ጋርዲያን ሆነው ሊያገለግሉ ይችላሉ። ያንን የጣሰ ተጠያቂ የሚሆንበት ስርዓት ስላለ ማለት ነው። ለጥያቄ መልስ እንግዲህ ይሄ ነው ያለው። ሰፊ መልስ መስጠት ይቻላል፣ ግን ለአሁኑ ይሄ ነው ያለው። ቴንክ ዩ ሶ ማች። ያው ካለን ጊዜ አንጻር ጥሩ ተደርጎ እንደቀረበ ነው እኔም አንደርስታንድ ያደረኩት። እስኪ ምናልባት ታምራት እዚህ ጋር ኮንፈርም ብታደርገን ጥያቄውን አንተ ስለሆንክ የጠየቀው ካልሆነ ምናልባትም ሪከርድ ስላለ ሪከርዱን መስማት የሚቻልበት ሁኔታ አለ። እኔም ደግሞ ኖት እያያዝኩ ነው እዚህ ጋር ፋሲሊቴት እያደረኩ ያለሁት። የሚቲንግ ኖታችን ፋይናላይዝ ከተደረገ በኋላ ሼር አድርገ ነው በኔትወርክ ምክንያት እንዲሁም ደግሞ አንዳንዴ ስልክም እየተደወለባችሁ እርጀንት የሆነ ነገር ገጥሟችሁ ወጣ ገባ ያላችሁ ሰዎች በዛ መልኩ አድሬስ እናደርጋቸዋለን። ዩቲዩብም ላይ ደግሞ ሎድ እናደርገዋለን ማለት ነው። እሱም ጋር ታገኙታላችሁ። እንግዳችን ነው። በጣም ነው እናመሰግነው። ለጥያቄውም የነበረው ምላሽ ብዙ ነገር እንድናቀርተውናል። እንዲሁም ደግሞ ከመጀመሪያውኑ የነበሩትን ሀሳቦች ያቀረብክበት መንገድ በጣም አስተማሪ የነበረ ነው። ለሱ እጅግ በጣም ነው የማመሰግነው ነኝ በአድማጮችን እንዲሁም ደግሞ በድርጅታችን ኤልፎርጅና ጃሬስ ማለት ነው። አላህ ያክብርልን። እሺ አመሰግናለን። ሁሌ በየ2 ሳምንቱ እንደዚህ አይነት የቨርቹዋል ዲያሎግ ሴሽኖች አሉ። እንዲሁም ደግሞ በአካል የሚኖሩን የዲያሎግ ሴሽኖች በሚኖሩ ጊዜም ብዙ ጊዜ አዲስ አበባ ዩኒቨርሲቲ እና አዲስ አበባ ሳይንስና ቴክኖሎጂ እንዲሁም ደግሞ 6 ኪሎ የምናካሄዳቸው ሴሽኖች ናቸው ያሉት። የወጣት ማዕከሎችም ላይ እንደዚህ አይነት ተመሳሳይ ሴሽኖችን በአካል እናካሄዳለን። ግን ቨርቹዋል ደግሞ ይሄ ሁሌ የማይቋረጥ የሆነ በኤልፎርጅ ቶክስ የምናቀርበው ሴሽናችን ይሄን ይመስላል። ለመጨረሻ የቀረን አንድ ጥያቄ ነው። የሁላችሁንም ኢንጌጅመንት የሚፈልግ ጥያቄ ስለሆነ አንድ ግሩፕ ላይ ፖስት ያደርግልናል ዮናስ ብርሃኑ። እኔም ደግሞ አነብላችኋለሁ። እሱ ላይ ሪፍሌክት አድርገን ምናልባት አሁን 4 ሰዓት ሆኗል። እስከ 4 ሰዓት ከ10 ድረስ በማክሲማም እንሄዳለን። የሽልማት ፕሮግራም ስለሚኖረን እዚህ ጋር በደንብ ተነቃቁና ሽልማቱንም እንድትወስዱ ለማሳሰብ እወዳለሁ ማለት ነው። የመጨረሻ ጥያቄያችን እንግዲህ ስለ ግልና ስለ ቡድን መብቶቻችን ህጉ እንዴት ሰፖርት እንደሚያደርገው መብታችን የፍላጎት የምንለውን ነገር እንደ መብት ተወስዶልን ሰፖርት እንደሚያደርግልን ያየንበት በጣም ጥሩ ፕሬዘንቴሽንም ነበር። ከሱ በመነሳት ግን ደግሞ ሪስፖንሲብል መሆን እንዳለብን ሁላችንም ያወራንበት ሁኔታ አለ። የመጨረሻው ጥያቄ ከሱ ጋር ተያይዞ ስለሆነ ሁላችንም የሚመለከት ጥያቄ ስለሆነ አንድ ያነባዋለሁ ሰምተነው እሱ ላይ ሪፍሌክት እናደርጋለን። ጥያቄው እንደ ግለሰብም ይሁን እንደ ቡድን የሚኖሩንን ፍላጎቶችና መብቶች እንደ አንድ ብቁ ዜጋ አንድ ኃላፊነት እንደሚሰማው ዜጋ እንዴት በኃላፊነት መጠቀም አለብን ብላችሁ ታስባላችሁ ነው የሚለው። እሺ በዚህ መሃል የሞባይል ካርድ ሽልማት ይኖረኛል። እያሰባችሁበት ጥያቄውን ለመመለስ የሞባይል ካርዱን የሚሸልመው ሰው አሁን ግሩፕ ላይ ገብቶ የክብር እንግዳችንን ሙሉ ስምና እንዲሁም ደግሞ ሙያቸውን የጻፈልኝ ሰው ይሆናል ማለት ነው። መጀመሪያ የጻፈልኝ ሰው ተሸላሚ ይሆናል። እስከዛ ጥያቄያችንን ያሰባችሁበት ማለት ነው። እሺ ማቲያስ በቃ አንተ እኮ በእናትህ አንተ ኢነርጂ። እሺ ቴንክ ሶ ማች። እንግዲህ የሁልጊዜ እውነቱን ለመናገር ሁሌ በቃ ኢቨን በአካል ሁላ ለመገኘት የሚፈልግ አንድ በጣም ብቁ እንደ ዜጋም ልቁጠረው አይደል፣ ወጣት ነው፣ በጣም ጎበዝ ልጅ ነው፣ ሁሌ የሚሳተፍ ሁሌ ሀሳብ የሚሰጠን ኤቭሪ ዲቴይል ደግሞ አቴንሽን ሰጥቶ የሚከታተል አንድ ወንድማችን የክብር እንግዳችንን ስም ነው ዩሱፍ በማለት እና ሙያቸውን ደግሞ የሂውማን ራይትስ ፕራክቲሽነር በማለት ገልጸውልናል ማለት ነው። ሽልማቱን የሚወስደው አንደኛው ተሳታፊያችን እሱ ነው የሚሆነው ማለት ነው። አሁን ወደ ጥያቄ እንኳን ደስ አለክ ማቲ፣
ኮንግራ ሰው ወደ ጥያቄያችን እንገባለን። እሷን ጥያቄ ሁላችንም የሚመለከት ስለሆነ እሱ ላይ ሪፍሌክት አድርገን ቻው እንባባላለን ማለት ነው። እንደ ግለሰብም ይሁን እንደ ቡድን የሚኖረንን ፍላጎቶችና መብቶች እንደ አንድ ብቁ ዜጋ እንዴት በኃላፊነት መጠቀም አለብን ነው የሚለው። እሺ እንዴት በኃላፊነት መጠቀም አለብን? በግልም ሲሆን በቡድን የሚኖረንን ተሳትፎ ትልቁ ቅድም አሁንም እንሰማ የነበረው በተለይ አቶ ልበል ደርገው ሲያስረዱን የነበሩት ህግ ገዢ እንደሆነ ማለት ነው። ስለዚህ በዛ ገዢ በሆነው ህግ በተባለው ስርዓት ውስጥ ራስን በዛ ውስጥ በማቆየት ኃላፊነትን በደንብ መወጣት ይቻላል ብዬ አምናለሁ። በግልም በግለሰብም በቡድን ያሉ ኃላፊነቶች በመጠቀም በህግ መገዛት፣ በህግ ስር መሆንና ለህግ ዓላማ መቆም የተሻለ ነው ብዬ አምናለሁ። አመሰግናለሁ። ቴንክ ዩ ሶ ማች አውቲ፣ እናመሰግናለን። እስኪ እንግዲህ እዚች ላይ የባለሙያ ሀሳብ ሰምተን ብንዘጋት ደስ ይለኛል። የክብር እንግዳችን እባክዎት የሚሉት ነገር ካለ የሚያሳስበው ማለት ነው። ኦኬ፣ እሺ፣ አመሰግናለሁ። አሁን እንዳነሳው ነው የግልና የቡድን መብት ብለን ያነሳናቸውን መብቶች በኃላፊነት መጠቀም እንግዲህ ለጥያቄው መልስ ይሆናል። የግልና የቡድን መብቶችን በኃላፊነት መጠቀም ስንል ምን ማለታችን ነው? በተለይ ደግሞ እንደ ወጣት አሁን አብዛኞቻችሁ እዚህ ላይ ያላችሁት ወጣት ናችሁ ብዬ ተስፋ አደርጋለሁ። አስዩም አድርጌ ነው። እንደ ወጣት አሁን የሶሻል ሚዲያ ዘመን ነው። የማህበራዊ ሚዲያዎች ደግሞ ለበጎም መጠቀም ለመጥፎም መጠቀም የኛ ምርጫ ነው። እነሱን ታሳቢ አድርጎ እነሱን በኃላፊነት ምሳሌ የመናገር ነፃነት አለን ብለን የሌሎችን ህይወት አደጋ ላይ የምንጥል ከሆነ ጥላቻ ንግግር፣ ሐሰተኛ ወሬዎችን እንዲሁም ደግሞ የሌላውን ሀሳብ አደጋ ላይ የሚጥል ወይም ደግሞ የሚያንቋሽሽ ሌሎችን የሚያንቋሽሽ አይነት ነገሮችን የምንናገር ከሆነ አይ ቲንክ ጉዳት የምናደርስ ይሆናል ማለት ነው። የግል መብቶቻችንን ስንጠቀም የሌሎቹን ታሳቢ ማድረግ አለብን ማለት ነው። የመሰብሰብ መብት ሊሆን ይችላል። እነሱን ስንጠቀም የሌሎቹን ታሳቢ ማድረግ አለብን ማለት ነው። እንደ አጠቃላይ ከግጭት ቀስቃሽ ነው መሆን ያለብኝ ወይስ መልካም ነገር ነው ማድረግ ያለብኝ የሚለውን መወሰን የራሳችን የሰውነት መለያችን ይሆናል ማለት ነው። እነዚህ ነገሮች እንግዲህ ህሊናችንን መጠቀም የሚፈልጉ ነገሮች ናቸው። እንደ ሰው ደግሞ ከእንስሳ የሚለየን አንደኛው ነገር ዋነኛው ብዬ የማስበው ህሊናችንን መጠቀም ነው። እነዚህን ህሊናችንን ስንጠቀም የህግ የበላይነትን እናከብራለን። ህግ እናክበር ወይም ደግሞ ህግ አክባሪዎች እንሆናለን። ህግ ካከበርን ደግሞ ያው ማክበር ያለብን ህጎች እንግዲህ የኛን መብት ቫዮሌት የማያደርጉ መሆን አለባቸው ብዬ አምናለሁ። ትክክለኛ ህጎች መሆን አለባቸው። ህግ አክባሪዎች የህግ የበላይነትን አክባሪ ብንሆን የግል መብቶቻችንን ስንጠቀም የሌሎችን ክብር መጠበቅም እንደዚሁ ወሳኝ የሆነ ነገር ነው ማለት ነው። መብቶቻችንን በአጠቃላይ በአግባቡ በኃላፊነትና ህሊናችንን ደግሞ እንደ ሰው በመጠቀም ተከባብሮ የመኖር ኃላፊነታችንን እንደ ሰው ደግሞ ሌሎች ላይ ጉዳት ያለማድረግ ኃላፊነታችንን መወጣት ይጠበቅብናል ማለት ነው። በሌላው በኩል ደግሞ የቡድን መብቶችን ስንጠቀም ለሌሎቹም የቡድን መብቶች የሌሎችን የቡድን መብቶች በማይጥስ መልኩ ቢሆን ከአድሎ በጸዳ መልኩ ቢሆን አይ ቲንክ ለራሳችንም ለህሊናችን የተሻለ ሰው እንድንሆን ያደርገናል። የሌሎችንም መብት እንደዚሁ እንድናከብር ይረዳናል ማለት ነው። በአጠቃላይ ግን ግጭትን ከመቀስቀስ ግጭትን የሚፈታ ዜጋ መሆን የተሻለ ነው የሚል ሀሳብ ነው ያለን። አመሰግናለሁ።
እሺ የክብር እንግዳችን በጣም ነው የምናመሰግነው። ከሙያዊ ገለጻው በተጨማሪ ደግሞ ልባዊ የሆነ ሙያዊ ምክር ተሰጥተውናል። እሱን እንግዲህ ከልባችን ወስደናል። አመሰግናለሁኝ። ሰዓታችን እንግዲህ አልቋል። እስኪ ሁላችሁም እንግዳዬን ቴንኪዩ በሉልኝ። ግሩፕ ላይ ግቡና ሁላችሁ ማለት ነው፣ ወይም ደግሞ አንሚዩት አድርጋችሁ ቴንኪዩ የሚል ድምፅ ታሰሙንና የዛሬ ምሽታችን በዚህ እንጨርሳለን ማለት ነው። አንድ ላይ ቴንኪዩ በላቸው። እናመሰግናለን ነው ለሰጠን ሀሳብ ላጋራህን። ያው የህግ ጉዳዮች ጋር ከዚህ ከራይት እና ምናምን ጋር ታይዞ በጣም አስፈላጊ ነው ብዬ አስባለሁ ለወጣቶች እና ችለን አድርገናል። ቴንክ ዩ ሶ ማች በጣም አመሰግናለሁ። ቴንክ ዩ። ይህ እንግዲህ ያው ምናልባት እየሰማችሁን በዚህ ሰዓት ለማውራት ያላችሁበት ቦታ ምቹ አይሆንም። እየመሸ በሄደ ቁጥር ሁላችንም ቤታችን ውስጥ ታውቃላችሁ ብዙ አይመችም ለማውራት። በዚህ ሁኔታ እንግዲህ ስትከታተሉ የነበራችሁ ሀሳብ አስተያየታችሁን ስትሰጡ የነበራችሁ እና ከዚህ በኋላ ይህ ኃላፊነት አለብኝ ብላችሁ ደግሞ ይሄንን ኮል ቱ አክሽን ነው የሚሆነው። ይሄን ኃላፊነት ይዘን ሄደን ሌላው ላይ ኮንትሪቢዩት ለምናደርገው ሁሉ ከወዲሁ እያመሰገንኳችሁ ይህ የኤልፎርጅ እና ጃሬስ የሚያዘጋጀው የፒስ አርቲዛንስ የዲያሎግ ሴሽን ፕሮግራማችን ነው። ሁሌ በየ2 ሳምንቱ ይሄንን የሚመስሉና ሌሎችም ሀሳቦች ነፃ ሆነን የምናወራባቸው መድረኮች ካወራን በኋላ ደግሞ ለምክክር ኮሚሽኑ እንዲሁም ደግሞ ይሄ ዳታ ቢሰጥ ለሀገር ሊጠቅም የሚውልበት ቦታ ላይ የምናውለውን ዳታ ሪከርድ እያደረግን የምንገኝበት በጣም ተወዳጁና ደስ የሚለን ፕሮግራም ላይ ነው ያለነው ማለት ነው። ቴንክ ዩ ሶ ማች። ሁላችሁንም መልካም አዳር መልካም ምሽት ለማለት እወዳለሁ። ባይ ባይ።